በናዶናይ ጉዳይ ምን ሲል ነበር ህዝብ? ምን ሲል ነበር? እስቲ ንገሩኝ። ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው። አለባበሳቸው እንደዚህ ነው። ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም አይደል? ቲክታክ አዋርድ የተዋረደ ነው። ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አይችልም ብራታ። የእኛን ህዝብ ማስደሰት በፍጹም አይቻልም። ኢምፓሲብል። የእኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ አልነበር? ነበር አልነበረ? ነበራችሁ። አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ አልነበር? እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ ቆይ አሰሬ ምርመራ አረግባቸዋለሁ ሲል አረ ባለው መንግስት እኮ ማለት ይላል። የኛ ህዝብ ማስደሰት አይቻልም። መንግስት ህዝብን አትስማ። የምትፈልገውን እርምጃ እኔው 80% ከመንግስት ጋር ነኝ። ጉቺዬ እኔም ብያለሁ። እንግዲህ ሶሻል ሚዲያ ላይ ሰምተናል። ህዝቡ በሁለት ተከፍሏል። እኔ አልደድብም አልሰግጥም ከሚሉኝ ነው። ብዙ የሃይማኖት አባቶች አንደድብም አንሰግጥም ብልግና ነው፣ አለባበሳቸው ብልግና ያለበት ነው። የተወሰኑትን ጠርቶ ህዝብ ብሏል ብለናል። አስተያየት የተሰጠባቸው ሰዎች አሉ አስተያየት ተሰጥቶባቸው ይህን የተሰጠውን ህዝብ መንግስታዊ ኦኬ ነው። ህዝቡ ምናልባት ፖይንት አለው። ህዝቡ ምን አለው? የተናገረው ንግግር ትክክለኛ ነው። ስለዚህ ህዝብ ያለውን እንወስዳለን ብሎ እናጣራ ምርመራ እናደርጋለን ሲል ተመልሳችሁ ደግሞ አቤት 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 ትላለ። ይሄ ነው የኛ ማስደሰት አይቻል። አትችልም ማስደሰት። ማንንም አታስደስትም። ስለዚህ መንግስት ምን ወርቅ ቢያነጥፍ ኢትዮጵያ ላይ ፋንድያ ነው የሚለው። ራሳችሁ እነዚህ ትውልድን ያበላሻል ብላችሁ መልሳችሁ ግን መንግስትን የምትወቅሱ ሰዎች በሰላም ምንድን ነው የምታጨሱት? ምንድን ነው የምታጨሱት? ምንድን ነው የምታጨሱት? ንገሩኝ እስቲ። ያ ይሄንን ነው የምለው። ምንድን ነው የምታጨሱት? ብላችሁ መንግስት በቃ ይሄ ሀገር ተበላሸ፣ ወጣቱ ተበላሸ፣ ጀነሬሽኑ ተበላሸ፣ ይሄ ተበላሸ ስትል ቆይተ አሁን መለሰ። ኖ ጉቺ መሳደብ አይቻልም። ናውጣ አትችልም። እኔ ፔጅ ላይ አትችልም። ውጣ። በአዲስ አካውንት ለምትመጡ ውሸታም ቀጣፊ ሆይ ሆይ ያላችሁ አሁንስ ምን አደረጋችሁ? ሆይ ሆይ ብላችሁ በዘር ወስዳችሁ ሰማይ የሰቀላችሁት ሰዎች እስቲ አውሩ። እነ ሎዛ የት ናችሁ? ጩ እንጂ። እነ ዜድ ሂጅበት ነይበት ምን በይበት የት ናችሁ? ጩ እንጂ። አጮም እንዴ ነው? አትጮም። አሁን የሚያስጨው ነገር የለ። ሆይ ብላችሁ ሰው ካስበላችሁ በኋላ አትጮ። ጩ እንጂ አትጮሁም። ተግባባ ነው መንግስት። አሁን እየተግባባን ነው መንግስት። እኔ ፊት ለፊት የምናገርበት ሪዝን ስላለኝ ህዝብ ከመንግስት የበለጠ አስቸጋሪ ህዝባችን መንግስት አይደለም። አሁን የደመደምኩት ጌታ ምስክሬ፣ ህዝብ በጣም አስቸጋሪ ህዝብ አለ። ጋንጃ በልጎ ባንጃ ልክ ነሽ ይውሻ። በቃ ህዝብ አስቸጋሪ ራሱ በየመስጊዱ ይሄንን ነገር አባቶች ሲያወግዙ አይቻለሁ። የፕሮቴስታንት አባቶች ሲያወግዙ አይቻለሁ። የተወሰኑ የኦርቶዶክስ አባቶች ሲያወግዙ አይቻለሁ። ይሄንን ነገር ትውልድ ይበላሻል። እንደዚህ አይነት አለባበስ፣ እንደዚህ አይነት እውቅና፣ እንደዚህ አይነት ነገር
ምንም አይጠቅምም ለህዝቡ ብለው ሲናገሩ ሰምተናል። እኛም አውግዘናል። ሶሻል ሚዲያ ላይ ቆይታ ያደረግነው አውግዘናል። ዮኒ ማኛ የትኛው አለባበስ አሳይቶ ነው? የትኛው አጠጣጥ፣ የትኛው አቀባበጥ፣ የትኛው ምን አሳይቶ ነው? ሃይማኖት ነው እጠየፋለሁ። ሃይማኖት እኔ ሰው የሚያገዳድል ነው። ሃይማኖት በጣም ሰው ከፍሎ እንደዚህ ካላረክ ብሎ የሚያስቀጠቅጥ ነው። እኔ ሃይማኖት በጣም ነው መደጠላው። ለምን ከ10,000 በላይ ሃይማኖት አለ ዓለም ላይ። መነገጃ ቦታ ነው። እምነት እንጂ ሃይማኖት አያድንም። ደጋግሜ እናገረዋለሁ። ሃይማኖት ሰው ተከፋፍሎ እንዲባል ላይ የሚያደርግ ሲሆን እምነት ሲሆን በአንድ ላይ አምላክን የምታመሰግንበት ነው። ስለዚህ አሁንም የምናገረው ምንድነው? ለማህበረሰቡ የሚጠቅም ነገር አይደለም ብሎ ማጆሪቲው ከተናገረ መንግስት ምርመራ የማድረግ ኃላፊነት አለበት። ይህን ደግሞ እያደረገ ነው። ምንም ተቃውሞ የለኝም። ምንም በተለይ የመንግስት ባለስልጣናት ዶክተር ምናምን የሚባል የባህልና ምናምኑ ወጥቶ ተናግሮ እንዲያውም ሰግጣለሁ ምን ታመጣላችሁ ነው ያለው። አደባባይ ወጥቶ ባለስልጣን ወጥቶ ተወይንን ነገር አታድርግ ብሎ ሲል እኔ ነኝ እዛ ቦታ ላይ የምቆጣጠረው የሚል ሰው ሲነግር ምን ታመጣላችሁ ካልክ ገስዋ የሚመጣውን ታየዋለህ። ዶንት አለቀ። ይህን ማድረግ አትችልም ከተባልክ እዚህ ሀገር አታረገው። የኢትዮጵያ ሕዝብ የራሱን ሕግ የራሱን ባለስልጣናት የማክበር ነገር አሁን እያየው አይደለሁም። እኩል እየተሳፈጠን እኩል ተደርጎ አይታወቅም። እኔ አስታውሳለሁ በህወሓት ዘመን አጋዚ የሚባል ይመጣል። ፊኛን ነበር የሚረግጠው። እንኳን ልትሳፈጥ ፊኛን ረግጦ ያፈነዳላል። እኔ ሾርት ሚሞሪ አይደለሁ። ትንፍሽ የምትል አልነበርክም በዛ ዘመን። ተንፈሽ እንኳን እንደዚህ ያዙኝ ልቀቁኝ ምናምን እኔ ነኝ በቃ ምናምን ተንፈሽ የምትል የለ። እኛ እኮ ኢትዮጵያ ገብተናል። ያዙኝ ልቀቁኝ አላለም እኮ። ሀገር እያዝልኝ ምናምን አላለም እኮ። እንዲህ ብዙ ሰው ኢትዮጵያ ገብቷል እኮ። ያዙኝ ልቀቁኝ በቃ ካለኔ ሰው የለም። ምንም ይዛችሁት የመጣችሁት አንድ የሚጠቅም ነገር የለም። አሁን ጆኒ የሚባለው አሜሪካን ሀገር ሲኖር ሳይክል እየነዳ ኡበሪት ነበር የሚሰራው። ኡበሪት አሜሪካን ሀገር እያለ ጌታ ምስክሬ። ከዛ ዩቲዩበርና ኡበሪት አለ። እሱን ይሰራል ይወጣል። ምንም ለኢትዮጵያውያን የሚጠቅም ነገር ይዞ አልመጣ። እናንተ ሰማይ ሰቀላችሁ። እናንተን የሚጠቅም ነገር ይዘው አልመጡ። ግን ህዝቡን ወጣቱን የሚያበላሽ ነገር ይዘው መጥተዋል። እኔ በማየው ነገር ወንድ ልጅ እንደዛ አያደርግም። የኔ ፐርሰናል ኦፒኒየን ነው። የሌላው አሮን ኬር። በምናየው ግን በአስተዳደጋችን አንጻር ካየን ምንም የሚረባ ነገር ይዘው ሳይመጡ የምድረ ቦዘኔ ተከትሏቸው ገደል ሊገባ ብዙ ሰው ሲጮህልህ እውቀት ያለ እንዳይመስል። ብዙ ሰው ዝም ብሎ በባዶ ስለ ጮህልህ እውቀት አለ ማለት አይደለም። ሆኖም ማቅ። ስለዚህ መንግስት ህዝቡ ያለውን ጥያቄ መልሷል። ህዝቡ ትውልድ ያበላሻል አለ፣ ምርመራ ይደረግባል። ምን አይሟሙ? ታሰሩ አልታሰሩ አይሟሙ። ምን ሊሆን ይሟሟሉ? ስለዚህ በስርዓት መሆኑን ከዚህ በኋላ እንደዛ አይነት አለባበሶች ቅጥ ያጣ ነገር ኢትዮጵያ ላይ እንደማይኖር እርግጠኛ ነኝ። ከዚህ በኋላ በላቀጣለሁ ለምትሉ መንግስት ጥሩ ነገር ነው የሚያደርገው። እኔ እስማማለሁ። አሜሪካ የሚኖሩ ልጆቼ ወንድ ልጄ ሱሪ ዝቅ አድርጎ አይሄድም፣ ሴት ልጄ እምብርት እያሳየች አትሄድም። ጨረስኩ። አሜሪካ ያለ ነው ማወራ። የስልጣኔ ጥግ አለች የምትባል ሀገር ላይ እየኖርኩ ልጆቼ በስርዓት ለብሰው ባልጠፋ ልብስ እምብርቷን ገርጥጣ አትሄድም። የኔ ልጄም ሱሪውን ቡታንታውን እያሳየ አይሄድም። ባህሌንም ማክሰው ነኝ እንዴ። ወንድ ልጅ ከኋላ ዚፕ ያለው
ልብስ ለብሶ ይሄዳል እንዴ? ምን አይነት ነገር ነው የምናወራው? ኧረ ሰከን ብላችሁ አስቡ። ፍምስናውን ለጊዜው ወደ ጎን አስቀምጡትና እንደ ካልቸር ቤታችሁ ቢገባ ይሄ ነገር ነገ መግባቱ አይቀርም። ከዛ በኋላ መንግስት አበላሸ ብለ ደግሞ የመንግስትን ስም ልታጠፉ ነው። ጆን የሚባለው የለበሰው ልብስ በኋላ መቀመጫው ጋር ዚፕ አለው ወደ ታች የሚወርድ ሰው እኮ ጤነኛ አይደል። የወር አበባ ላስተዋውቅላችሁ በጣም ነው ማዝ ነው ተብሎ መናገር አይቻልም እንዴ? ለወር አበባችሁ በጣም ነው የሚያመኝ ስለዚህ ልልበስላችሁ። ምን አይነት ትምህርት ነው? የወር አበባ ኢትዮጵያ ላይ አይታወቀ? ስንት ሰው አልሰራም? ስንት ሰው ለእህቶቻችን ስንት ነገር አሰባስቦ ወደ ኢትዮጵያ ወደ ገጠሩ አካባቢ ብዙ ነገር አላረግንም እንዴ? እነ ያሬድ እንባ ፋሚሊ እኮ ቲክታክ ላይ ያንን ይቅርታ ኢንስታግራም ላይ ያንን ስናደርግ ነበረ። እነ ሂዊ ታደሰ ለሴቶች ለሞዴስ የሚሆን ምናምን ተብሎ እኮ ስንት ብር ሲዋጣ ነበረ። እነ መማሪያን ነገር እኮ ሲሰሩት ነበር ለረጅም ጊዜ። እሱ ቀሚሱን ለብሶ ይመጣላል። አጀንዳው ግን ሌላ፣ አጀንዳው ሌላ። ቀሚስ ለብሶ መጣው አይለ ሴቶች ይሄን ነው ማለት። እኛ እውነቴን ነው የምለው፣ ጀነሬሽን እንዳይበላሽ ከሆነ ኮስተር በል መንግስት፣ ተኮሳተር፣ አትሳ ከማንም ቁጨራ ህፃን ወጠጤ ጋር አትሳፈጥ። ኮስተሬ ማለት ነገር አሳይ። ቁጭረና ወጠጤ ምንም አያመጣም። በስርዓት መኖር ይጀምራል። ቁጭራ ወጠጤ ይሄ የምን ቀን የፍሪክ ቀን የምናምን በጥፊ ፈርከው። የፍሪኮች ቀን፣ የአለባበስ ቀን፣ የገለመሌ ቀን ይላል። ገልበ ግረፈው ይስተካከላል። የኛ ህዝብ የሚሰማው ኮስተር ብሎ ወገቡን ስትለው ነው። ፈጣሪ ምስክር አይሰማም አልበለዛ። ስለዚህ ሲሪየስ የሆነ ነገሮች ማድረግ ይጠቅማል። ነገ ከማልቀስ ለምን ልጆችን ቤተሰብ አሁን እኮ ልጆች ናቸው አሳዳጊዎች፣ ልጆች ናቸው እናትና አንቺ ፋራ ነሽ አቡ አንተ ፋራ ነህ እያለ የሚሄደው ነው። ልኩን አስገባው፣ ይስተካከላል። ወጣትነቱ ካልተስተካከለ መጨረሻ ላይ ከተጣመበ በኋላ ማስተካከል ይከብዳል። it's going to be too late። ለሀበሻ ዴሞክራሲ ሰጠው አሜሪካን ሀገር ፓርቲ ጨርሶ አፍተር ፓርቲ ብሎ ለመስከር የሚሄድ ነው። ሀበሻ መብት ስጠው። ትንሽ ባለጌ ነው። ፈጣሪ ምስክሬ ዴሞክራቲክ ያልሆነ ህዝብ ፍሪደም የማያውቅ ትንሽ ነፃነት ሰጠው። ጉብ ያስለመደው እኮ ሀበሻ ነው። ሌብነት ያስለመደው ሀበሻ ነው። ፕሮሰሴን ቶሎ ጨርስልኝ እቺን ያዛት ብሎ ላጥ ሚላ ሀበሻ ነው። በጣም መጥፎ ነገር አሁን አሜሪካን ሀገር ፓርኪንግ የሚሰሩ ምናምን የበፊቶቹ አሁን አላውቅም በደምብ ፓርኪንግ የሚሰሩ ጋዝ ስቴሽን የሚሰሩ ሌባ የመጨረሻ ሌቦች ናቸው። መዝረፍ ነው ስራ፣ መዝረፍ። በስነ ስርዓት የሚያደርጉን ነገር የለም። ብዙ ቦታ ሄደው ነገሮች አበላሽ። አረብ ሀገር አይደል ያረቅ የሚሸጡት? አስቡ፣ ያስገድላል እኮ አረብ ሀገር። አረብ ሀገር ውስኪ ሊሸጥ ይመጣል። አበሻ የመጨረሻ ደፋር ባለጌ ነው። በሾርት ከት ገንዘብ መሰብሰብ የሚፈልግ እንጂ ዳይሬክትሊ አምጥቶ የሚሰራው ነገር ብዙ የለም። በጎንዮሽ ነው የሚሄደው። አረብ ሀገር አረቄ የሚያወጡ አሉ። አረቄ አረቄ የሚሸጡ በጣም ከባድ ህዝብ ነው። ስለዚህ አበሻን ማድረግ ያለበት ምንድን ነው? በልክ ማስገባት። ልክ አስገባ። ይሄ ትምህርት ቤት እንደዚህ አይነት የልብስ ቀን የሚባል የለም። አሜሪካ የለ እንደዚህ አይነት ነገር። ትምህርት ቤት እንደዚህ የሚባል መቅበጥ የለም። ከየት እንዳመጡት አላውቅም። ኢትዮጵያን ለማበላሸት የተነሱ ሰዎች አሉ፣ ሰርጎ ገቦች አሉ፣ ታዋቂ ነን ብለው ቲክታክ ላይ ጌመር ሆኖ ልክ እኮ ዓለምን የገዙ የሚመስሉ ሰዎች አሉ። ዓለምን የገዙ እነሱ ሳለ የሚመስላቸው ሰዎች አሉ። መኩሻይ እግዚአብሔር ያሳያቸው። ቲክታክ ጌመር ናቸው። ኢትዮጵያ ላይ ግን እንደነሱ ተጽዕኖ ፈጣሪ የለም ተብሎ ይነገርላቸው።
ቴክኒካሊ ጌመር በስሱ ልመና ማለት ኢንተርቴን ልታደርግ የምታረገው ነገር የእውቀት ጥያቄ እንኳን የሚጠያየቃለ የእውቀት ጥያቄ እንኳን ተጠያየቃለ ጌም ተጫውተ የለም እውቀት የሚባል የለም። አንዳንዴ እኮ ጌማውን በኢትዮጵያ ቲቪ ነፃነት ወርቅ ነው የሚያዘጋጀው ደስ የሚል ጌም እኮ አለ የሚያሸልም ጌሞች አሉ። እዚህም ላይ እኮ እንደዛ ማድረግ ይቻላል እኮ ቲክታክ ላይም ይቻላል። ሰውም ፈልገው ግን መባለቅ አሁን ከሽንት ቤት ውስጥ ውሃ መጠጣት የሽንት ቤት ሰው የተጸዳዳበትን መጠጣት ጀግንነት ጀግንነት በሚጥሚጣ በበርበሬ ሻወር መውሰድ ጀግንነት ድብልግናን እኮ ያፈመሱ ናቸው። እግዚአብሔር ይባርክኛል። እግዚአብሔር ክብሩን ይውሰድ። እኔ አትቅም አታጭስ አትጠጣ ከሚሉት ውስጥ ነኝ። እናት አትስደብ፣ አባት አትስደብ፣ ልጆች አትንካ የምል ማንነት ያለኝ ጆሮ መቁረጥ ጆሮ እየተቆራረጥክ እየተፈነካከትክ ፌመስነት ተግባባ። እኔ ሰው በምክንያት ነው ዮኒ ማኛን የሚሰማው። ምክንያታዊ ነኝ። በምክንያት ጥፋቶች ያሉ ኦፍ ኮርስ እንደ አመሂው ማናደ እንደደዳይ ህዝቤን የሚያበላሽ ግን ግደለኝ። አንድ ነገር አልሰራም። ግደለኝ። አንተ የፈራውን እኔ አፈርጥልሃለሁ። ህዝብን ማበላሸት አይደለም። አንተ ፈርተዋል። የሆነ ቀሚስ ስላረገ ኮት ስላረገ የሆነ ነገር ስላረገ ፈርታው ትሰግድለታለህ። ሂዝ ኖባዲ ቱ ሚ አንለስ ካላሳየኝ እዛ ቦታ ላይ ሆኖ ያንን ብቃቱን ህዝቡን ምኑን ያልወሰነ ሰው ምንም ቦታ አልሰጠውም። እኔ አልሰጠህም። አንተ መሪ በሆንክበት ሰዓት ህዝብ አረቄና ጠጅ ቤት የሚውል ጫት ቤት የሚውል ከሆነ የሃይማኖት አባት ሆነ። አንተ ሃይማኖት አባት አይደለ፣ ወሮ በላ ሌባ። ግልጹን ነው የምነግርህ። ወሮ በላ ሌባ አውደልዳይ ነህ። ምን እየሰራ ነው? አንተ አባት ሆነ ልጆችም የሚውሉት ባለጌ ቦታ ላይ ከሆነ ያንተ ስራ ነው። ስለዚህ መንግስት ይሄንን እርምጃ መውሰዱ እኔ ይጣራ ብሎ መያዙ ትክክል ነው። አው ትክክል ነው። ከዚህ በኋላ የሚበላቀጥ ኢትዮጵያ ላይ በየትምህርት ቤቱ ይቆማል። በእውነት እውነቴን መበላቀጡ ይቆማል። መበሻቀጡ ይቆማል። እንዴ ከዩኒፎርማቸው እኮ ቀምቀማ ቤት ነው የሚገቡት። ሀሳብ እንኳን የለባቸውም እኮ ሴቶቹም ወንዶቹም በአሁን ሰዓት ቀምቀማ ቤት በዩኒፎርም ለብሰው ቀምቀማ ቤት ይገባሉ። ይህ ጀነሬሽን ነው። ከዛ መንግስትን ትሰድባለህ። ከዛ መንግስት እኮ ምንም አላለ። መንግስት እኮ መንግስት የለንም ትላለህ። ይሄ ነገር እንዲስተካከል ደግሞ የሆነ ነገር እርምጃ ልውሰድ ላጣራ ሲል ደግሞ ኦር እንዴት ይሆናል? እውነቴን ነው የማወራው። መንግስት የኢትዮጵያን ህዝብ እንዳትሰማ ጨርሶ አይጠቅምህም። ሊደር ነህ እንደ መንግስት። እኔ አሁን ልጆቼን አልሰማም፣ እኔን ነው የሚሰሙኝ። 4 ነጥብ። መንግስት እውነቴን ነው። አሁን ትራምፕ ማንንም አይሰማም። ማንን ይሰማል? ለምን አትፈነዳ? አይሰማም። ትራምፕ የሚሰማው ነገር አለ። መስሚያው ጥጥ ነው። ለምን አትሰቀልም? ዩሲ መንግስት ስትሆን ሊደር ተብለህ ተሹመሃል። ወደድክም ጠላም ሊደር ነህ፣ ጠቅላይ ሚኒስትር። ስለዚህ ምራ። አንተ በፈለግከው ይሰማል። ትንሽ ፍራቻ ከሌለው ህዝብ ይጥልሃል። ትንሽና አንተ ላይ ፍራቻ ከሌለው ከስክሶ ባዶ ነው የሚከት። ነገ ወንበሩን እኔ ልውሰደው ይላል። እንዴ መጣች እኮ አዶናይ ከካናዳ ከሆምለስነት አልቅሶ የመጣ ሰውዬ የኢትዮጵያ እንድማረጋት እኔ ነኝ፣ አፄ ቴዎድሮስ እኔ ነኝ። መጣች እኮ መጣች እኮ ምን አለች? ሰማችኋት አይደል? ኢትዮጵያን አንድ
ማረጋት እኔ ነኝ። አፄ ቴዎድሮስ የተባልኩ ከሰሜናዊ የሚመጣው እኔ ነኝ። ስለዚህ አጀንዳ አለ ማለት ነው። መንግስት ሲሪየስሊ ነው የሚያየ። አጀንዳ ይዘሻል ሰሜን፣ እንደገና ህዋት ልትመጪ ማለት አየኛ ሰው መንግስት የማይሰማ ይመስላል እንዴ? መንግስት ቃቃ ሊያረገ የተቀመጠ ይመስላል እንዴ? እያንዳንዱ እኮ ሀገር ስንገባ በተለይ ሶሻል ሚዲያ ላይ የምንታወቅ ለምን እንደገባን ምን ዓላማ እንዳለን ምናምን በደንብ የሚያይ ነው መንግስት። ቃቃ አይደለም የተያዘው እኮ እራሱ አይደል እንደ ያለው። እኔ እኮ አይደለሁ ጭራሽ አብይና ወርዶ እሱ ሊሾም ነው የፈለገው። ድፍረታችን በጣም ነው ደስ የሚለው። የእውቅና ድፍረት። እኔ አሁን ካያችሁ ስልጣን የሚባል የምጠላ ሰው ነኝ እያልኩ ነው የምናገረው። ፈሴን የሚያዳምጥ አልፈልግም ነው የምለው ሁልጊዜ። የስልጣን ጥማት ላይ ፎከስ ያደረገ ስራ ሰርቼ አላውቅም። ስልጣን ከፈለክ ማሽቃበጥ ነው፣ ሌላ ታሪክ የለው። ምክንያቱም የትም ስትሄድ ጋርድ አለ፣ ፈስን ሲያዳምጥ ይውልላል። እኔ አይመቸኝ፣ ግን ፍላጎት አላቸው። አየህ ሰሜኑ አፄ ቴዎድሮስ እኔ ሳሉን አልቀርም ከአንድ ሽልማት በኋላ ምንም ነገር ያልሰራልኝ አውጥታችሁ ለምን እንደዚህ አይነት ችግር በብዛት እግዚአብሔር ምስክሬ፣ የትግራይ ልጆች ጋር ይህን ችግር ብዙ ጊዜ አይቼዋለሁ። ብዙ ጊዜ አይቼዋለሁ። የነሱ የሆነች ነገር ከሆነ ማስጮህ ጎበዞች ናቸው። ምንድነው ያደረገው? ምን ይሰናል? የለም ሆነ፣ እሱ አለቀ፣ መስሜ የለ። ስለዚህ ኢትዮጵያ ላይ ምን ማድረግ አለ መንግስት? እነዚያ ያልሆነ ነገሮች ሲመጡ በደንብ አክሽን መውሰድ። ህዝቡ ይስተካከላል። ህዝቡ ለምን እንደሌላው ጊዜ አሁን ከአረብ ሀገር ፖለቲካ ብለው ለሚቀባጥረው ሁለት ሰውን ኢትዮጵያ ብትወረውረው ሁለተኛ አይሰማም። እውነቴን አረብ ሀገር ሆኖ በለው ያዘው ልቀቅ የሚለው ሁለት ሰው ጆሮን ይዘህ ብትወረውረው እስር ቤት አረብ ሀገር ላይ ቆመ ማለት ነው። ፖለቲካ አለቀ። ሰላም ሰጠ። የማንም መሀይም እየመጣ አደነቁረንም ነበር። እኛንም ስለምንም ጨናጩን የማይለዩ ሰዎች የፖለቲካ ተንታኝ ነው ይመጣላል። እዛ ያሉትን አይተ አንድ ሁለቱን አረብ ሀገር ክልክል ነው ፖለቲካ እንኳን ማውራት ክልክል ነው። ስለዚህ ሁለቱን ወስደ ተወረውረዋለህ። አይልምደው። ለኢትዮጵያውያን መብት የሚባል መስጠት ወንጀል። እኔ ከወንጀል ጋር ነው ማሰብ። እግዚአብሔር ምስክሬ፣ ለኢትዮጵያውያን ወንጀል ነው መብት መስጠት። ባለጌ ህዝብ ነው። ባለጌ አንሰማም፣ በፍጹም አንሰማም። ለማንኛውም መንግስት ያስቸግርንን፣ የትኛውም መንግስት የማይመቸን፣ የትኛውም እምነት የማይመቸን ሰዎች ነን። ስለዚህ ምን ያደርጋል አሁን መንግስት? በደንብ አዶናይ ሰክኖ ይወጣል። ጆኒ ይሄ ጆሲ ወር አበባ ጆሲ ስም ወር አበባ ነው። ጸድቋል። አጽድቀነዋል። ቦርሳ ይዛችሁ እየሄዳችሁ ፋሽን ነው እያልክ ኢትዮጵያ ላይ ተሰክሱናላችሁ። ቀሚስ ለብሰ እየሄድክ ምን ችግር አለው? ለምን? ትውልዱን የሚቀጣ ስለሌለ ትውልዱ ላይ ጓ የሚልበት። እኛ በኩርኩም ደምተን ያደርገው። ዳቦ ግዛ ተብለ ሮጠ ገዝተ ትመጣለ። ምራቁን ተፍቶ አንድ ጉልቤ ሰፈር ውስጥ ምራቅ የተባና ገዝተ እዚህ ጋር ደርሰ ካልመጣ ጨረስኩ ይላል። ምራቁ ይድረቅ፣ በኩርኩም ይነድላል። ስርዓት ይዘ ነው የምታደርገው። ስርዓት ይዘ ሰፈር ውስጥ ያልተኮረኮመ አንድ ሰው ጥራለኝ እንድትታዘዝ ሳታውቀው ተደርገ ነው ያደግከው። የአሁኑ ጄኔሬሽን ግን የተበላቀጠ መረን ስራ ከምትለው ከእንትን ውስጥ ከምን ውስጥ ነው ከሽንት ቤት የተጸዳዳውን ውሃ ጠጣ ብትለው ይመርጣል። የሽንት ቤት ውሃ ቀርተን እንደዚህ የሽንት ቤት ውሃ ጠጣ ብትለው ይመርጣል።
ራስን ፈንክት ራስን ቁራ ብትለው ቆርጬ ገንዘብ ስጠኝ ነው የሚለው። ለዚህ ትውልድ ተፈጥሯል። መግረፍ ያስፈልጋል። ገርፈ ማሳየት ያስፈልጋል። እውነቴን ነው። መንግስት በደንብ እኔ 80% ብልጽግናን ደጋፊ ነኝ። 80% 20%ቱ ወደፊት የሚስተካከል ነው። አሁን ባለው ነገር ግን 80% ደጋፊያችሁ ነኝ። በርቱ። በተለይ ወጣት ጀነሬሽን መስተካከል አለበት። ሌት ሳይሆን የትምህርት ቤት ዩኒፎርም ለብሶ መጠጥ ቤት ምን ቤት የተገኘ 40 ግረፈው አግኝ። የትምህርት ቤት ዩኒፎርም ተለብሶ መጠጥ ቤት በትምህርት ሰዓት ሌላ ቦታ የተገኘ ገርፋ አባር። የትምህርት ቤት ዩኒፎርም ተለብሶ የትኛውም ካፍቴሪያ በትምህርት ሰዓት ከተገኘ ልኩን አስገባው። ተግባባን። ከዛ በኋላ ምን ይሆናል? ስርዓት ይኖረዋል። የትምህርት ቤት ዩኒፎርም ለብሶ የትም ቦታ አይሄድም። እቤት ወላጆች ስታስወጡ ልጆቻችሁን ባክፓኩን ቼክ አድርጋችሁ ሌላ ልብስ እንዳልያዙ አድርጋችሁ ምንም ልብስ ሳይዙ ትምህርት ቤት እንዲሄዱ ማድረግ በዩኒፎርማቸው። ሸውጅ ይወጣለው ሲል ቅልጥሙ ልክ አስገባው። ጀነሬሽን የሚስተካከለው በዛ ነው። አበሻ ለብልግና ቅርብ ነው። ለጨዋነት በጣም ሩቅ ነው አበሻ። እዚህ ጋር መሽናት በሕግ ያስቀጣል የተባለ ቦታ የሚሸና ትውልድ ነው ያለን። ሕግን አበሻ አያከብርም። ግረፈው ያከብራል። አሜሪካን ሀገር ሕጉን ሰግዶ የሚያከብር ነው። ሰግዶ እሱን አይደለም ገና ነጭ ሲያወራው ጥቁር ሲያወራው ራሱ ላይ ሽንቱን የሚለቅ ፖሊስ ሲያወራው ራሱ ላይ ሽንቱን የሚለቅ ማንነት ነው ያለው አበሻ። እንተዋወቃለን። ስለዚህ የአበሻ ንቀቱ ምኑም የራሱ ላይ እንደሆነ ስለሚታወቅ መንግስትን ህዝብ ጠይቋል። ህዝብ ተማሯል። ቲክታክ መንግስት አላዘጋጀም። የተዘጋጀውን በአግባቡ ማድረግ ሲገባቸው በኃላፊነት ጎሏቸው የማንም መሀይሞች ምን አደረጉ? ህዝቡን የሚበጠብጥ ነገር አደረጉ። ዱባይ ተዘጋጅቶ ነበር። የተበላቀጠ አለባበስ የለበሰ አንድ ሰው የለም። ለምን? የዱባይ ህግ ቀልድ አያውቅማ። ቀልድ አያውቅም። ዱባይ ላይ አበሾች አዘጋጅተው ነበር አለ። ዱባይ አዘጋጁ። አንድ እስቲ የተበላቀጠ የለበሰ አምጣ። ህግ አለ። ወዲያው ዲፖርት ይወረውራል። ዱባይ ላይ ቢዘጋጅ፣ ሳውዲ ላይ ቢዘጋጅ እንደዚህ አይነት መበላቀጥ አለ? የለም። ህዝባችን ግን እውነቴን ነው የምለው ተበላሽተዋል። ህዝቡን ማስተካከል የሚቻለው ሌላው የቲቪ ቻናሎች የውጭዎቹን ብታጠፏቸው ደስ ይለኛል። ለኢትዮጵያውያኖች አይጠቅምም። አንለስ ሲኤንኤን ቢቢሲ ካልሆነ በስተቀር ይሄ የአፍሪካ ሙዚቃ ኮልኮሌዎቹን ለኢትዮጵያ ጠቃሚ ነው ብዬ አላስብም። ይሄ የአፍሪካ የሚደንሱት ምናምን በልቃጦቹን አውጣው። የውጭው ዜና ከሆነ ውል ቢ ቢውቲፉል ዜና ብዙ ሰው ስለማይሰማ አርፎ ወይ ትምህርታቸው ላይ ወይ የሆነ ነገር ላይ ፎከስ እንዲያደርጉ ታደርጋቸዋል። ላር ቲንግስ በጣም ኮንትሮል መደረግ አለበት። ስልጣኔውና ህዝቡ ሊግባቡ አልቻሉ። ያ ስልጣኔው ከእንትኑ ጋር አብሮ ሊሄድ አልቻለም። ስልጣኔው የደረሰበት ደረጃና ህዝቡ ያለበትን አልተመጣጠንም። ስለዚህ የምናገረው ምንድን ነው? ህዝቡ ከጮኸ ህዝቡ እንደዚህ አይነት ነገር አይጠቅመኝም ካለና መንግስት ምርመራ ካረገ ችግሩ ምንድን ነው? ችግሩ ምንድን ነው? መንግስት ጠየቅ፣ ህዝቡ ጮኸ። እንዴት ሰግጥ ይባላል? እንዴት እንደዚህ አለባበስ ይለበሳል? እንዴት እንዲህ ይሆናል ተብሎ ሃይማኖትም ምኑም አወገዘ፣ ህዝቡም አወገዘ። መንግስት ምርመራ አደርጋለሁ ሲል ኧረ በቃ መንግስት ደግሞ ስንት አጀንዳ እያለ ይላል። ምንም አጀንዳ የለም ኢትዮጵያ፣ ምንም አጀንዳ የለም። የትኛው ፋኖ እጅ እየሰጠ ነው? የምን አጀንዳ ነው የምታወራው? ፋኖ ራሱ እጅ እየሰጠ እየገባ ነው። ምኑን አጀንዳ ነው የምታወራው? የትኛው
ያቀረው አንድ ዘመነ ናት። ዘመነ ትገባለች በቅርብ አለቀ። የቱን አጀንዳ ነው የምታወራው? የህዝብ አጀንዳ የምትለው ምን አጀንዳ አለ? የምን የውሸት ማንቃረር? የት የቀረችው ዘመነ ናት። ዘሜ ትገባለች በቅርብ ሰሞኑን ይፈራረማል አለቀ። ከዛ በኋላ ያውላ ዲስኩር ያውላ ዘፈን ቆመ አለቀ። የምን መጮ ነው በባዶ ሜዳ? ውሸት በውሸት ሆይ ሆይ በማለት በተለይ አረብ ሀገር ከአረብ ሀገር ያለውን ቲክታክ ለኢትዮጵያውያኖች የተወሰኑት በጣም ደስ የሚሉኝ ሰዎች አሉ። ማቹርድ የሆኑ ጥሩ ቢዝነስ የሚሰሩበት ምን የሚሰሩበት አሉ። አንዳንድ ደግሞ አሉ በጣም የሚዘገንን ነገር የሚያደርጉ ደብራል። ስለዚህ ኢትዮጵያውያን መንግስት እየሰማን ስለሆነ አመሰግናል። በዚህ አጋጣሚ ብልጽግናን እኔ ፐርሰናል ለብቻ ሌላ አይመለከትም እጅግ አድርጌ አመሰግናለሁ። የምናገረውን ንግግር በደንብ ከግምት ከታችሁ በየጊዜው የምታረጉትን እርምጃ እጅግ አድርጌ አደንቃለሁ። እኛ የምናገረው ንግግር ይጠቅማል ብላችሁ ወስዳችሁ በብዛት እርምጃ ስትወስዱ አይቻለሁ እና ታንኪዩ በጣም ነው የማመሰግነው። ይቀጥላል፣ ቅበጡ ይቀጥላል። ቅበጡ ይቀጥላል። ያ ቅበጡ ይቀጥላል። ስለዚህ አሁንም ህዝብን በተለይ ፎከስ ማድረግ ያለባችሁ መንግስት መግለጫ ማውጣት ያለበት ስፔሻሊ ከቤት ዩኒፎርም አለባበስ ባክፓካቸውን ቤተሰብ ቼክ አድርጎ ያውጣል። መጠጥ ቤት ምን ቤት የተገኘ ተማሪ ግርፍ ያስፈልገዋል። እኔ እግዚአብሔር ምስክሬ ከ1 እስከ 12ኛ ክፍል ስማር አንድ ቀን ነው የቀረሁት። እሱንም አርፍጄ የሚሄድበት ግራ ገብቶኝ እስከ 12 ስማር ኦል ዘ ታይም አንድ ቀን ትምህርት ቤት ፎርፌ ገጭቼ አላቅም። በአጥር ወጥቼ አንድ ቀን ነው ማውራ። እንዲያውም የጥናት ጊዜ ነበረን ለአንድ ቀን ያውን ግን ከትምህርት ቤቱ ውጭ የሚያሳልፉት ይበዛል። በጣም ብልግና ነው። ስለዚህ የኢትዮጵያን ፖለቲካ በደንብ ከሌላው በተሻለ ከሌላው ሶሻል ሚዲያ ላይ ከሚንበጫበጨው በተሻለ የተወሰኑ ሰዎች እናለን ብዬ አስባለሁ እና ለኢትዮጵያ የሚጠቅመው እናደርጋለን። ያ ለኢትዮጵያ የሚጠቅም ነገር ሰላም ነው። እኔ ሰላምን አምናለሁ። የአማራ ህዝብ ክራንች ከያዘ በኋላ አይደለም ለአማራ መጮህለት። ክራንች ሳይዝ በፊት ዊልቼር ሳይዝ በፊት አማራው ትምህርት ቤቱ ሳይወድም በፊት ሰብሉ ሳይወድም በፊት ተው ፍቅር ይሻላል እለዋለሁ። አማራው ካለቀ በኋላ አይደለም። እዚህ ሆኖ በልበል የሚል ሊጠቅም አይደለም፣ በፍጹም አይጠቅምም። እዚህ መጥቶ በልበል የሚል ለአማራ ልጅ አንዱም አይጠቅምም። ምንም የሚጠቅመኝ ሂድ በለው፣ ልጅን ላክ በለው። እዛ ዘመድ አለ፣ አንዱን ዘመድ ፋኖ አድርገው በለው፣ አያረግልህም። እዚህ ያለው እያንዳንዱ አንድም ቦታ ላይ አይገባ፣ አያረግልህም። አንተን ግን ያስበላል በለው። ተበድላል፣ ተሰንጥቃ ወገቧ ተሰንጥቆ ምኗ ተሰንጥቆ እኮ ተገላለች አማራ ይልልሃል መጥቶ። ኦኬ ነው ኦኬ፣ አታውራልኝ። ሂድ ግባና አድርግ። የገቡ ሰዎች ወጥተው ነው የሚጮሁት። አይገርምም? አንድ ኡጋንዳ ያለ መላጣ አላቸው። ማን የሚባል አሳዬ ደርብ የሚባል መላጣ አለ። ፈርጥጦ ከኢትዮጵያ ኡጋንዳ ገብቷል። ፋኖን መቀላቀል ፈርቶ አይዋጋልም። ከውጭ ሆኖ ድምፅ ይሆንልሃል። ደስ አይልም? ፈርጥጦ ፋኖን መቀላቀል ፈርቶ ከህዝቡ ጋር ተጎርቷል ብሎ እንትን ትቶ
ኡጋንዳ ገብቶ ከኡጋንዳ ሆኖ ፋሽስቱ መንግስት እንደዚህ እያደረገ ነው፣ በዚህ ገብቶ ግባ ማኑ ታዲያ አትታገለውም ነበር እንዴ? ቻንሱ ነበረ እኮ። ውሸታም ናችሁ። ሌላው አንድ አለ ደግሞ ፓስተር ቢኒያም ሽታ የሚባላል የውቃቢ ጀበና የመሰለ ወይ ከሃይማኖቱ አልሆነ ወይ ከሃይማኖቱ አልሆነ ወይ ደግሞ ከፋኖ አልሆነ ግራ ተጋብቶ ይሄ የውቃቢ ጀበና ኡጋንዳ ላይ ሆኖ ነጠላ አድርጎ ይጮሃል። ምን ያገናኘዋል? እኔ እኮ ኦርቶዶክስ ተበድላለች ብሎ ሊለጠፍ ሲል የኦሮሞ ኦርቶዶክሶች አሉ፣ ሊለጠፍ ሲል የደቡብ ኦርቶዶክሶች አሉ። ኦርቶዶክስን ለአማራ ሰጠው ነገሮች ማበላሸት ነው የሚፈልጉት። በጣም አጭበርባሪ ናቸው። ለአማራ ሰጠው ራሻውስስ አርመኒያውያን፣ ህንዳዊ፣ ግሪካዊ፣ ግብፃዊ ኦርቶዶክስ አለ። እንዲሁ አቀናብረ ቀምመ ኦርቶዶክስን ለማጥፋት በሚል ጭቡቴ ትጫወታል። አይነፋ ምክንያታችሁን ላይ የሌለ ውሸታሞች ናቸው። ስለዚህ አታመቹም። እናንተ የምትፈልጉት በህዝቡ ቁስል ላይ ቻፓ መልቀም፣ በህዝቡ ገንዘብ በህዝቡ እንባ ትወጓለ። በቃ እንደዚህ ከሆነ ተበድለሃል እኮ አንተ ተበድል። ጀግና ነህ አይለው። ጀግና የሆነ ህዝብ ቁጭ ብሎ ይደራደራል። በየሸለቆ አይርመጠመጥ። ጀግና ነው። ይሄ ያስፈልገኛል ለስታወቅ፣ ይሄ ነው፣ ይሄ ነው፣ ይሄ ነው ትባባላል። የሚቀጥለውን ደግሞ በችሎታ አስረድተው ውጤት ታመጣል። ስለዚህ አሁንም የህዝቡ ጥያቄ ተመልሷል። የአዶናይ አጨብጫቢዎች አታድኑትም፣ አታተርፉትም፣ እንዳታስበሉ ትፈራለህ። አታጨብጭቡ። ለመሀይም አይጨበጨብም። አረጋጉት። ሰከን ብሎ እንዲያ ያልክ ባለስልጣን ወጥቶ የባህልና ቱሪዝም ሚኒስቴር መሰለኝ ወጥቶ እንደዚህ አይነት ነገር ከማህበረሰባችን ያፈነገጠ ነው ይቁም፣ ይሄ ሰገጤ ገለመ የሚባለው ይቁም ብሎ በአደባባይ መጥቶ ተናገረ። እንዲያው ስግጥግጥ ነው የምለው ብለው ቪዲዮ ሰራ። ይሄ ከድፍረትም በላይ ድፍረት ነው። አስገባ 40 ቢገርፍ ምን ታመጣለህ? አሁን የሚያገዛል የሚጮህልሃል የሚሆናል ምን ታመጣለህ? ነገረ ባለስልጣን ወጥቶ ይሄ ነገር ይቁም አለ። ከህዝቡ መረጃ ደርሶኛል፣ ህዝብ እየተበላሸበት ነው፣ ይቁም ይሄ ነገር። አረ ጭራሽ ሰጋግጣለሁ ብለህ መጣ፣ ቪዲዮ ሰራ። መጀመሪያ አላቁሙ አልከው። ኦኬ አላቁምም፣ እንዲያውም ሰጋግጣለሁ፣ ምንም አታመጡ። ገልብጦ ይገርፋል። ሰገጥ የምትለውን እንድትውጠው ያደርጋል። እንድትውጠው ከአፍን እንዳይወጣ ያደርገዋል። እንዴ አታዩም እንዴ? እና አንተ ተራውን ትተህ አሜሪካን ሀገር እንትና ኦማር የሶማሊያዋ ገቨርን ኮንግረስ ውስጥ የምትሰራው በተደረገው ነገር የተደረገውን አላየም እንዴ? ትራምፕ አባርሻለሁ ነው ያለ። ያደዘ ባለስልጣን አገርሽ ነው ምልክሽ፣ ዲፖርት ነው ማድረግሽ ነው ያለ። እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢቹን ነው። እግዚአብሔር ምስክሬ፣ በኃይለኛው ሰፋጣ የተሳፈጠው ህዝቡ ዶክተር አብይን ብቻ ነው። ደርግ ዘንጥሎ ይበላሃል። መለስ ዜናዊ ድራሽን ያጠፋል። እንደ አብይ ሪስፔክት አድርጎ ዲስሪስፔክት የተደረገ እንደ አብይ አላየው በኢትዮጵያ ታሪክ። ዘንጥሎ ይበላል። መለስ ዜናዊን ተናገርክ ማለት ተዘንጥለ ትበላለህ ኢትዮጵያ ላይ። እነ መለስ ዜናዊ መኪና አለፈ ሲባል እንኳን 4 ኪሎ ፎቶ ልትነሳ እንዲህ ግርግዳ ላይ ተለጠፈ ዞረ
በጥይት ትበላ ነበር። ነፃነትን ላስተምር ብሎ አቢቹ እየሞካከረ ነው። አባቴ አትድከም አባ ዳው ለሀበሻ ነፃነት አይደለም ስርዓት ማስያዝ። እንዲህ ብለ ግርግዳ ተለጥፈ እንዲህ ዞረ መኪና ብታይ በግንባር ይለቅብ ነበር የመለስ ጠባቂዎች። እንኳን 4 ኪሎ ገብተ ፎቶ ልትነሳ እንዴ! አሁን እኮ ወንበር መለካካት ነው የቀረው። አቢጋ ወንበር መለካካት ቀረ እንጂ ምንም የቀረው ነገር የለም እኮ። የአብይን ክሬዲት ብዙ ሰው ሊያየው አልቻለም። እኔ እያየው ሲሄድ ግን በጣም ለህዝቡ ነፃ የሆነ ነገር ሰጥቶ አናቱ ላይ ነው ህዝቡ የተቀመጠው። አሁን አቢቹ እንደ መሪ አይደለም የሚታየው። እኔ ሶሻል ሚዲያ ከአቢቹ እኮ እኔ ነው የምፈራው። እንትኑን እናጥፋበት እያለ የሚፈራኝ እኔን እኮ ነው። ንግግሬ ድራሹን ያጠፈዋል። እኔን ነው የሚፈራው። ድራሹን በንግግር አጠፈዋለሁ። እናጥፋው፣ ሶሻል ሚዲያውን እናዘጋበት እያለ ይጮዋል። እስቲ አታዘጋና ይለይልን። እኔን እንደፈለጋችሁ ስደቡ፣ ልፍቀድላችሁ፣ እኔ ይፈቀድልኝ። ጨርቅን ጥለ እንድታብድ አረጋለሁ። ጨርቅን ጥለ ኮረንቲ እንድትይዝ አረጋለሁ። ዶክተር አብይ የተለጠጠ ዲሞክራሲ ብለ ለዚህ በጭራቃ ህዝብ ሰጥተሃል ነው። የኔዎቹ ታብታብ ኮፒ ሊንክ አድርጉ። በእውነቱ የተለቀቀ እንዴ በጣም ብለው እኮ ብለው ከህዝቡ ጋር እንግባባ ብለው ቲክታክ ላይ መጥተው ነበር ባለስልጣናት። አምባሳደሮች፣ የኮንግረስ ሰዎች መጥተው ለመነጋገር እስቲ ቲክታክ ላይ ያሉ ወንድምና እህቶቻችን ድምፃቸውን እንስማ ብለው ወርደው ሊያናግሩ መጡ። የማንንም ኮልኮሌ ሊያናግሩ መጡ። ሰድበው ነው የላቋቸው። የባለጌ ጥርቅም እንዳበሻ አታመጣ። ወርደን እና አያና አመቻችቶ ምን ብሎ እንዴት እንዳሳመናቸውም አላውቅም። ወርደው ቲክታክ ላይ መጠን እስቲ እንነጋገር። ቲክታክ ላይ ሰው አለ፣ እስቲ ህዝቡ ችግር ካለ እንነጋገር። በስድብ አባረው እና ከዚህ ህዝብ ጋር ቀጥቅጠ ነው የምትገዛው። እኔ በዛ አምናለሁ። ለኢትዮጵያ ህዝብ ቀጥቅጠ እንጂ መብት ሰጠ እንዳትገዛው። ዶክተር አብይ ኮስተር ማለት ላይ እኔ ደግፋለሁ። ኮስተር ካልክ 100% ኮስታራ ሁን፣ እኔ ደግፋለሁ። ለኢትዮጵያ ህዝብ የሚያስፈልገው ፊት አለመስጠት፣ ፊት መስጠት በጣም እኩል። አሁን 4 ኪሎ እንዳልኩ ነው። የአብይን ኦፊስ ብቻ ነው የቀረው። መረን ህዝብ ነው ያለን። መረን። ስለዚህ ይሄ ነገር መስተካከል አለበት። ብልጽግና በጣም የተኮሳተረ ጥሩ እርምጃዎች መውሰድ አለበት። ሰው ደንግጦ እንደ መንግስት እንዲያይ ከፈለክ አሁን ተንጠርጥሯል። የአሜሪካ ዜግነት ያለው ገመዳፍ አበሻ ተንጠርጥሯል። ሊወስደኝ ነው፣ ትራምፕ ሊወስደኝ ነው እያለ ሽንቱን ራሱ ላይ እየለቀቀ ነው። አበሻ ዜግነት አለው፣ ሽንቱን ራሱ ላይ እየለቀቀ ነው። እውነቱን ልንገር፣ እንዲህ አይነት ማስደንገጥ አለብህ ህዝቡን። ደንገጥ ሲል ይሰማል፣ ሰጥለጥ ይላል። በመለስ ዜናዊ ዘመን አተነፍ ሽንትን ነው የምትሸነው ራስ ላይ እንዴ። ቂጣቸው ላይ ውስጥ አይደል ብረት ሲከት የነበረው? ረስታችሁት እኮ ነው እንዴ። እና ታማ እያለ እኮ ብረት ተከቶባቸዋል። ራሱ አይደል የሚናገረው? የኛ ህዝብ ሽሩሩ አይወድም። ብረት ነው የሚሸነቁርበት። የዛኔ ሰጥለጥ ብሎ ይገዛል። አለበለዛ አስቸጋሪ ህዝብ ነው አይደል እንዴ? ወሸላ ላይ አልነበር እንዴ የሃይላንድ ማስ ሲያንጠለጥልብህ የነበረው? ስንት ቋንጣ ወሸላ ነው ያለው በፖለቲካ የተነሳ አይደል እንዴ? ስንት ቋንጣ ወሸላ አይደል እንዴ ያለው? እኔ ዋሻው ባዶ ነበሩ እኮ። አሁን ነው ሲበጠረቅ የሚውለው። እኔ አብይ በጣም ታግሳል።
በጣም የሚደብር ትዕግስት ነው ያለው ጌታ። በጣም የሚያስጠላ ትዕግስት ዶክተር አብይ ላይ አይቻለሁ። ከልክ ያለፈ ትዕግስት። አረብ ሀገር ማዳም ከሄዳ ትንበራጨቅብህ እንዴ? ሌላው ቢቀር የማዳም እኔ ያለው ይህ መንግስት እኝኝኝ የምትለውን አንዴ በሰከንድ አፍ ማዘጋት ትችላለህ። ሁለት እኮ የአረብ ሀገር እካክን ማስገባት ነው እስር ቤት። አለቀ እኮ የአረብ ሀገርን ፋይል ተዘጋ። ስርዓት የያዝ ህዝቡ መሳፈጡን ያቁም። ትችላለህ አልኩ እኮ። እስቲ ስለ አሜሪካ ፖለቲካ አውራ አበሻ በጠራቃ ውሸታ አውራ እስቲ ስለ አሜሪካ ፖለቲካ ነው የምትለው። አሁን ጨንቆ የምትገባበት ያጣ ህዝብ እዛ ግን እንደፈለክ በቃ። ስለዚህ ስርዓት መያዝ አለባችሁ። ኢትዮጵያውያን በስርዓት የማያምን ህዝብ ነው። በእውነት ነው የምለው፣ እግዚአብሔር ምስክሬ። እንደ ብልጽግና ህዝቡን መብት ሰጥቶ ያንበላጠጠ እኔ አይቻላቅ። ደርግ አስታውሳለሁ ልጇን ፊቷ በግንባሩ ለቆ እንዲህ አይን ያየ እናትን አቁሞ እዚህ ጋር የእንትን ይላል የጥይት አባክኗል ልጅሽና 50 ብር አምጪ፣ ነጠላ ከዘቀዘቅሽ አንቺንም ደግማለሁ ነው የሚላት መንግስቱ ኃይለማርያም። የቀይ ሽብር ጊዜ አንቺንም ደግማለሁ፣ ነጠላ ይዘቀዘቅና ለቅሶ ትቀመጪና እደግምሻለሁ አንቺ። እንደዚህ የሚል ጄኔሬሽን የነበረ ነው። በመለስ ዜናዊ ዘመን አጋዚ የሚባል ይመጥልሃል። ፊኛ ያልተረገጠ የለም በአጋዚ። ተንፍስ የሆነች ነገር በል ይመጣልሃል አጋዚ። እዚህ ጋር የተረገጠ ነው በሙሉ ያለው። አሁንስ የምታየው ቀሚስ ለብሶ እኔ ፔሪድ በጣም ይመቸኛል። ፔሪድ ስለሚያዩ ለሴቶች ያለውን ህመም ለማስተዋወቅ በቃ ያለኝ ስሜት በና ስላደጉና እንደዛ። የስ ቦርሳ ለምን ያዝክ? አይ ቦርሳ በቃ አንዳንድ ቻፕስቲክ ሊፕስቲኮችን እንደዚህ ከትቼ ምናምን ለመያዝ በጣም ይጠቅመኛል። ልብስ አለብሽም? 3 ሚሊዮን ብር ነው ልብሴን ያወጣሁበት እና እንደዛ ነው። እንዲህ የሚል ጀረ ገልብጠ ተገርፈዋል። ይህ ንቀቅ ከዛ ልክ ይገባል። ዘቅዝቀ ትገልበዋለ። አይለምደው። ተግባባ። ይሄ ነው የሚደረገው። አንዳለች አሜሪካ ደግሞ አንድ ልጅ እንደዚህ መልበሳቸው የታወቀ ልብስ ራስን መግለጫ ምናምን የምትል አንድ ደግሞ ከኢየሱስ ጋር ዴቴ ወጣው የምትል ልጅ አለች። በጣም የምታስቀኝ ልጅ ኢየሱስ ጋር እራት ልንበላ ወተና የምትል ልጅ አለች። እዚህ ደግሞ ኤክስፕሬሽን ነው ኤክስፕሬሽን። እኔ ሰው ግን ምን እያጨሰ ነው? አበሻ ግን አሜሪካ አይደለም ለምን ጋነባዊ አይሆንም? አሜሪካ የሆነ ኢትዮጵያ ወንጀል ብትሰራል ዝም ልትል ነው? ዘግዝቃ ነው የምትገርፍ እንጂ ምን ልትባል እንትናማ በጣም ነው ደስ የሚለው። እንዳይመጣ ነው የሚለው። ትራምፕማ የተመቸው ነው። ትራምፕ በደስታ እንዳትልከው እዛው አስቀምጠው ነው የሚል። ትራምፕ አሁን ለአንተ ለአፍሪካ ሊጨነቅልህ ውጡ እያለ ነው። ማን ነው ስሙን? በተለይ ሶማሌ ውጣ ከዚህ አንፈልጋችሁም እንኳን ሊጨነቅልህ። ስለዚህ ወጣቱን ስርዓት ነው አምዩዝንሳ ወጣቱን ስርዓት ማስያዝ ግድ ይላል። ዩዝ ማላታ ያ ስለዚህ ወጣቱ ፈጣሪ ምስክሬ መንግስት ቅጥ ያጣ መብት ሰጠ። ይኸው አንድ እርምጃ መውሰድ አትችልም። አየ መንግስት ቅጥ ያጣ ለዚህ ኮልኮሌ ህዝብ ሰጠ። አንድ ነገር ማድረግ አትችልም። አንድ ነገር መንግስት እርምጃ መውሰድ አትችልም።
ያ አንድ ነገር መንግስት ምን አይነትም እርምጃ መውሰድ አይችልም በህዝቡ ላይ። ለምን የማይገባው 4 ኪሎ ቁጭ ብለህ ፎቶ እንድትነሳ አደረገ መንግስት። እኩል ያደረገ የዛኔ ነው መንግስት። ክብሩን አጣ ለሰው ብለህ ነው። አይ ነው አንደርስታንድ እንደ አንድ መንግስት ነው ቧት የአሜሪካ ይጎበኛል፣ የአውሮፓ ይጎበኛል። የምኑ ሌቭላችን አይደለም፣ ሌቭል አይደለም። የአሜሪካ የአውሮፓ ሌቭል የኢትዮጵያ ቆረቆንዳ ሌቭል አይገናኝ ብሮ። እዚህ የሚኖረው እንኳን አይገባው እንኳን ኢትዮጵያ የሚኖር በዛ ሌቭል ቤተ መንግስትን መጎብኘት የሆነ ጥሩ ነገር ማሳየት ሌቭሉ አይደለም። ኢንሳ ለኢትዮጵያ በምንም ሌቭሉ አይደለም። ለኢትዮጵያ ኢንሳ ገብቻ አይቼዋለሁ። ኢንሳ የኢትዮጵያ ሌቭል አይደለም። በሌቭል ነው ማድረግ ያለብህ። ምንም አይገናኝም። ኢትዮጵያውያን በጉልበት የሚያምን ህዝብ ነው። ያንን አይዲዮሎጂ ቀይራለሁ ብለ ፈጣሪ ይርዳ ዶክተር አብይ። እኔ በስሱ ስልጣን ብትሰጠኝ በስሱ ይህን ህዝብ አስተካክለዋለሁ። በሁለት ቀን ዮኒ ማኛ በዚህ በኩል ተሹሟል በል። ዳይፐር አድርጎ ነው የሚዞረው ወንዱ። ራሱ ላይ መቅዘን ይጀምራል። ዳራ ፕራሚስ ዳይፐር አድርጎ ነው የሚዞርልህ። ዳይፐር መጠጥ ቤት አታገኘው፣ ጫት ቤት አታገኘው። ጂም ይጀምራል። መንገድ ላይ ሲሮጥ ምናምን ታየዋል። ሴት ልጅ ቀና ብላ እንድትሄድ አደርጋለሁ። ኢትዮጵያ ላይ ቀና ብላ ተከብራ አንድ ሰው ቀና ብሎ ሳያት የራሷን ላይፍ እንድጀምር አልኩ። የሳምንት ስልጣን ቢኖረኝ ኢትዮጵያን ስርዓት አስይዛታል። መጠጥ ቤት የሚባል ይናፍቃል። መጠጥ ቤቱ ጸበል መሸጥ ይጀምራል። ጫት ቤቱ ጸበል ነው የሚሸጥልህ። በሙስሊሙ ዘምዘም ይባላል። ዘምዘም ይሸጥልሃል። እዛ ያቆማል። ይሄ በጭባጫ ባለጌን ትውልድ አስተካክልልል ነበር። በአንድ ቀን ፊት አለመስጠት ክብር አድርጎ ሽቁጥቁጥ ብሎ ይኖርልሃል። ከዛ ሰላም ይመጣል። መደፋፈር የለም፣ መሳፈጥ የለም። ይግድ ስለዚህ ለኢትዮጵያ ሕዝብ እኔ ምንም አይቼዋለሁ። ስንት ዘመን ሙሉ ታይተናል፣ ተረጋግጠናል። ጌታ ምስክሬ ነው የምልህ እንደ አበሻ አስቸጋሪ ትውልድ የትም ዓለም ላይ አታመጣ። አበሻ የተፈጠረው ለ4 ነገር ነው። አብዛኛውን ሁሉም እያልኩ አይደለም። ብላ፣ ጠጣ፣ ጨፍር፣ ዘሙት በለው አከተመ። ሌላ ህይወት አይመስለው። አብዛኛው የማየው ትውልድ ይሄን ነው። ከዚህ ከአራቱ ያለፈ ማንነት ብዙ ጊዜ አላየው። ግራ ነው የሚገባኝ። ትንሽ ከአበሻ አስተሳሰብ ወጣ ያሉ ከአበሻ ጋር መቀላቀል አይችሉም። ወጣ ያለ አስተሳሰብ ያላቸው ይሄን ነገር እንርዳ፣ ይሄን ነገር እናግዝ፣ ይሄ ነገር እንሆን። እንዴ ዶክተር ቢኒያም ባለበት እኮ ሌላው የሚጨበጨብለት ሀገር ነው ያለ ነው። በጌታ በኢየሱስ ዶክተር ቢኒያም ባለበት ጭራሽ ዶክተር ቢኒያምን ብልጽግና ነው ማለት ጀመሩ። እንደሱ አይነት ብልጽግና ሚሊየን ይኑርልኝ። እንደ ዶክተር ቢኒያም አይነት ብልጽግና ሚሊየን ኢትዮጵያ ላይ ይኑርልኝ። ባለጌ ነው የኢትዮጵያ በእውነት ነው። ሲለካካ አዶናይ የነበረው እኮ ትከሻ ለትከሻ እኛ ሰው ሶሻል ሚዲያ ነው። ከሰይፉ ፋንታውን ጋር እኮ ነው ትከሻ ለትከሻ ስትለካካ የነበረው። የሚለካኩትን እንኳን አያውቁትም እኮ ከብልግናቸው ጥግ የተነሳ። በእድሜም ሊበልጠው ይችላል፣ በላይፍ ኤክስፒሪየንስ ሊበልጠው ይችላል፣ የኢትዮጵያ የሰጠችው ቫሊዩን ሊበልጠው ይችላል። የዘመዶቹን የነሎዛን ሰማና አዶናይ ትግራዋይ ስለሆነ ነው
ትግራዋይ ስለሆነ ነው አዶናይ አንተ ማታቀርበው። ይህ ትግራዋይ ስለሆነ ነው ማያሸንፈው። ምንም ከምንም ጋር ያገናኙት ቴዝ ናትን ከእውቀት ጋር የሚያገናኙት ነገር የለም። አሳቀው እንዳትናገሩ። በተለይ እውቀት ያላቸው ጥበብ ያላቸው ሰዎችን ከስር በስድብ ይመቷቸዋል። እና ያንን ነገር ስለማያውቁ ደግሞ ሌሎቹ ጥለው ይሄዳሉ። ስለዚህ ያንን ነው የምናገረው። አሁን እነግርሃለሁ፣ መንግስት ኢትዮጵያ ላይ ትንሽ ጫን ያለ ነገር ይዘህ ብትመጣ ጥሩ ነው። ሲሪየስ ብትሆን ጥሩ ነው። መንግስት ይጋርዱ። ይህም በጭባጫ ወሮ በላ እንደነዚህ አይነቶችን እንዳትሰማ። ህዝቡ ይሄ ነገር ትክክል አይደለም ካለ ማድረግ አለበት። በተለይ ወጣቶች የሚበላሹበት ዘመን ነው። እንደኔ እኮ አውቃለሁ በኢህአዴግ ዘመን ሌላው ቦታ ላይ በሙሉ ጫት እየተሸጠ ትግራይ አይገባም ነበር። ትግራይ ጫት የለም። ሌላውን ህዝብ ሲያበላሽ ኢህአዴግ የትግራይ ህዝብ ግን በጨዋ እንዲያርግ ነበር ያደርገው። አዎ አዶናይ ኪንግ ነው። አረ ኪንግ በጣም አዶናይ ኪንግ ነው። ምሳ እየያዛችሁለት ሂዱለት፣ ጥሩ ነው። እራትም አደራ፣ ምሳ፣ እራት፣ ቁርስ። ጆሲንም ሂዱለት፣ ወር አበባ እንደያዘውና ሞዴስ እየያዛችሁ ጆሲን ጠይቁት። ሞዴስ ይዛችሁ ከመጣበት እየሄዳችሁ ሞዴስ ጠይቁት። የኢትዮጵያ ስለ ወር አበባ አያውቅም። አዎ ሞዴስ እየያዛችሁ ውሰዱለት። እንትና ጃኒ አሳዝናኛለች። እኔ ጃኒ አሮን ነው ጃኒ ለምን እንደሆነ የተያዘችው አሮን ነው። ብዙ ሰዎች ሶሻል ሚዲያ ላይ ጃኒን የነካ የለውም በረካ የሚሉ ሰዎች አሉ። ጃኒዬ ግን አሳዝናኛለች። ቲንግ የእሷ የከርቸሌ ሙሙ ነው ያላት መሰለኝ። እሷን የቀመሰ ከርቸሌ ነው የሚሸመ። የእሷ ሙሙ ቂሊንጦ ነው መሰለኝ እንጂ ምን እኔ እሷ አጥፍታለች የሚል ነገር የለኝም። እሷ አጥፍታለች አለ፣ በእውነት አጥፍታለች አልልም። ጃኒ ግን ከኑግ የተገኘ ሰሊጥ አብረ ተወቀጥ ነው አባቴ። ከኑግ የተገኘ ሰሊጥ አብረ ተወቀጥ ነው። አብረ ከታየ ትበላለህ አባ። አብረ መታየት የለም። ታፕታፕ ኮፒ ሊንክ አድርጉ የኔዎቹ። ጃኒ ወንዱ ነው አይደለም። ጆኒ አለ፣ ጃኒ አለ። የሌለ ነገር እኮ ስም የለም ኢትዮጵያ ላይ በየአይነቱ እና በጣም መንግስት ልክ አድርጓል። ይሄ አላስፈላጊ አለባበስ መቆም አለበት ኢትዮጵያ ላይ። ትውልድ እንዲበላሽ አልፈልግም እኔ አበሻ። እኔ ይሄን ነገር አሜሪካ ሆነው አልለበሱትም እኮ የሚደንቀኝ። እኔ አሜሪካ ያላችሁ አውሮፓ ያላችሁ እህቶቻችን እንዲህ ሲለብሱ አላየው፣ ጌታን አላየው። እዚያውን እንደዛ ለብሶ ብናየው ጆኒ የሚባለው በሳቅ ነው የምንሞት። አንድ አበሻ እንደዚህ ለብሶ አይታችሁ ታውቃላችሁ? ሰርግ ላይ፣ ልደት ላይ፣ ምን ላይ አንድ አበሻ ሴት እንደዛ ለብሳ አይታችሁ ታውቃላችሁ? አብዛኛው እንደዚህ መረን አለባበስ ያለው ኢትዮጵያ ነው። እኔ በጣም ነው የሚገርመኝ። ውጭ ያለ ነው ሰለጠነ የተባለው ጋር ያልተለበሰ፣ ኢትዮጵያ ግን ሰለጠንም ብለው ምድረሰ ገጤ ለእኛ ሊያስተምሩን እኔ አላየውም። አላየንም። አሁን እንደዛ አይነት ቦርሳ ቻፕስቲክ ሊፕስቲክ ይዞ አሁን ጆኒ እዚህ ቢመጣ እኔ አጠልጥዬ ነው የምጨርሰው። ቦርሳ እጁ ላይ ጓንት አድርጎ ምናምን ቢመጣውን አበሻ የአበሻ ዝግጅት ላይ ፀጉሩን ሹሩባ ተሰርታ ምናምን ምንድን ነው የምንለው? የለም እግዚአብሔር መሰክሬ ነው የምለው፣ የለም አሜሪካን ሀገር አይለብሱትም።
አውሮፓ አልለበሱትም፣ አረብ ሀገር እህቶቻችን አልለበሱትም። ኢትዮጵያ ላይ ግን መበላቀጥ በጣም ጃኒ ነው ስሙ። እሱም ወይ ጉድ! የወንዱም የሴቱም ጃኒ አለ። እኛ እኮ ግራ ገባን፣ ግራ ገባን በጌታ ስም። እና መንግስት ጥሩ ነገር ላይ ናችሁ፣ በርቱ። በቅርቡ በአማራ ጋር ያለው ችግር ይፈታል ብዬ አስባለሁ። አማራ ክልል ላይ ያለው ችግር በቅርብ ይፈታል። አሁንም እላለሁ የአማራ ልጆች ስሙ፣ አንድ ነገር ብቻ ነው የምለው። የአማራ ልጅ እኔ ዊልቸር ይዞ እንዲሄድ አልፈልግም። በማይሆን ነገር ታግሎ ባለ ክራንች እንዲሆን አልፈልግም። በረሃብ እንዲያልቅ አልፈልግም። የአማራ ህዝብ ችግር ካለበት የአማራ ህዝብ ከመንግስት ጋር ተነጋግሮ ሶሉሽን መፍጠር አለበት። ያን ነው ማለት ፋኖ ብለው ተሰነጣጥቀው አልቀዋል። የመንገድ ዱርዬ ሆነዋል። የመንገድ ዱርዬ ዘራፊ ሆነዋል። ተበታትነው መንገድ ላይ ኬላ ላይ መዝረፍ ነው ስራቸው። በየቤታቸው እየገቡ ሲዘርፏቸው ነው አይደለም። በየቤታቸው በቃ መብላት መጠጣት ህዝቡ አቅቶታል። ህፃን እያገቱ ኬላ እያሉ ከፈል እያሉ ገበሬዎችን ማሳቸውን እየገቡ እየወሰዱ እያንዳንዱ ወፍጮ ቤትማ በቃ የወፍጮ ቤት ምግብ አይቀርም በሙሉ በቃ ሰው መኖር ነው ያቃተው። ሽፍታዎች ናችሁ። ለህዝብ ብላችሁ አጨበራችሁ። ከዛ በኋላ ግን ሌብነታችሁን የታየ። ስለዚህ ከዚህ በኋላ የምታደርጉት ውሸት ማንም አይሰማም። ዲስ ኖባዲ አይተናል። እና ያንን ነው የምለው። ወደፊት የምናየው ነው የእነንትና የነ አዶናይ ጉዳይ። ይሄ ከመንግስት ጋር መሳፈጥ ይቅርብህ። ጫማ ትለካከ። ደግሜ እለዋለሁ፣ ትናድዳላችሁ። የካናዳ ሆምለስ ነበርክ። ለሚሰይድ አጌን ለምትበሳጩ ሰዎች ለሚሰይድ አጌን የካናዳ ሆምለስ ነበርክ። አከተመ። ምንም ያመጣው ሰክሰስ የለም። እንደፈለጋችሁ 4 ሚሊዮን ገባ፣ 10 ሚሊዮን መግባት ይችላል። ምን ቁጥር ባዶ ነው ቁጥር ደዝሚኔነት ደዝምነት። ያቺ ደግሞ በቡታንታ ሄደችው። በቡታንታ 3 ሚሊዮን አወጣ እኮ ጥቁር ቡታንታ 3 ሚሊዮን አወጣ። እነዚህ ናቸው አሁን በቃ በጣም ተጽዕኖ ፈጣሪዎች። ተጽዕኖ ተፈጥሮ በቃ ሞትን እኮ ተጽዕኖ ተፈጥሮ በቡታንታ መሄድና ሰግጥ ደድም ማለት በቃ ተፈምሶ በቃ ትልቅ ደረጃ ቀንታችሁበት እናንተ ያላመት ሶሻል ሚዲያ ላይ ኖራችሁ ያልሰራችሁ ትድጃ ደብ ፋቅ ሳረገ እንዳለ ውስጥ ያለው ማን ነው? ህወሓት ስትፋቅ እዝናናስ እናንተ ስላስጨዋችሁ የሚመጣው ነገር ይኸው እሳት ውስጥ አዳችሁ። ልጁ እሳት ውስጥ ኪም ካርዳሽያን ሆነች። ቤላዬ እንዴት ነች? ኪም ካርዳሽያን በቡታንታ ሄደችው። ወይኔ በላቸው። አሁን በእሷ አለባበስ እኮ ብዙ ሰው ቀንተንባት። ቤልሻ እንዴት ነሽ እናቱ? በጣም በሚሊዮን ስለሆነ የሚከፈል በሚሊዮን ያለው ሰው አይበጠረቅም። እኔ ህይወት አስተምሮኛል። ጌታ ምስክር ያለው ሰው ምንም መበጥረቅ ሚሊዮን አለኝ ዚሊዮን አለኝ በዚህ ወጥቶ በዚህ ገብቶ ወፍ ሰምቼ አላውቅም። ያላቸው ሰዎች ሳይለንት ዋከር ናቸው። ጓገጭል የራሳቸውን ላይፍ ነው የሚኖሩት።
ኢን ሚሊየንስ ለቡታንታ ሚሊየንስ ከፍያለሁ። ፋቅ ስናረጋቸው ምንም የላቸውም እና በተለይ ማህበረሰቡን የማወዛገብ ነገር አላቸው። ይህ ማህበረሰብ ይወዛገባል፣ ይደነግጣል። ይህ ማህበረሰብ የሆነች በለጭለጭ ያለ ነገር ሲያይ ደንግጦ በቃ ኦ ማይ ጋድ ይላል። በመጀመሪያ ምን መሰል ሌላ ሀገር ላይ ሲኖሩ the biggest question I have የሌላ ሀገር ላይ ሲኖሩ የቋንቋ ችሎታቸው ወሳኝ ነው። እዛ ሀገር ላይ በብዙ ቢዝነስ ጥሩ ደረጃ ላይ ለመድረስ እውነቴን ነው የማወራው፣ የቋንቋ ችሎታ ወሳኝ ነው። ምክንያቱም ቢዝነሶች በአማርኛ አይሰሩም፣ በኦሮምኛ አይሰሩም፣ በትግርኛ አትሰራውም ቢዝነስ አሜሪካ ወይ አውሮፓ ወይ አረብ ሀገር። ቋንቋ ችሎታቸው ወሳኝ መሆን አለባቸው። ምክንያቱም ከሌላ ሀገር ጋር ነው ዲል የምታደርጉት እንጂ የኢትዮጵያ ቢዝነስ አይደለም። አንደኛው እሱ ነው። ምንም ነገር you cannot communicate, you done ሪያሊቲን የትም ሀገር ላይ ስትኖር የኖርክበት ሀገርን ቀልጠፍጠፍ ብለህ የምታወራበት ነገር ከሌለ አትግባባ። ስለዚህ በውሸት ይመጣሉ። የሆነች እቁብም እድርም ምናምን የሆነች ቻፓ ይዘው ይመጣሉ። እሱን በቃ ነኝ እያሉ ለ3 ቀን ያወሩበታል። ከዛ ይጠፋሉ። የምናየው ነው። ሁልጊዜ ይመጣሉ። ሀብታም ነን ብለው ያሉ ሰዎች እንደዚህ ነን ምን እኮ ማለት ምናምን ያሉ ሰዎች ገደል ሲገቡ አይቻለሁ። በየጊዜው ገደል። ሀብታም እዚህ ላይ ጊዜ የለውም። ሮጋታ ሀብታም ምናልባት ከመጣ ጊፍት ሰጥቶ ለመሄድ እንጂ ከዛ ውጪ ጊዜ የለውም እዚህ የመቀመጥ። ኮፒ ሊንክ አድርጉ ትችላላችሁ። ላይቭ ይቻላል። ኤሚ እንዴት ነው የማይቻለው? ኮፒ ሊንክ ለማድረግ እኮ ይታየኛል 359 ይላል። እሷን ኮፒ ሊንክ መንካት። ኤኒዌይስ ስለዚህ ኢትዮጵያ ጠንከር ያለ በህዝቡ ላይ በተለይ በወጣቱ ላይ ጠንከር ያለ ነገር ቢያወጣ ጥሩ ነው። አንደኛ የትምህርት ቤት ዩኒፎርም አድርጎ መጠጥ ቤት የትምህርት ቤት ዩኒፎርም አድርጎ መጠጥ ቤት መሄድ ያስቀጣል። ይህን ማውጣት አለብን መንግስት። ወጣቱን መቀየር ከፈለጋችሁ ትምህርት ቤት ባለበት ሰዓት የትምህርት ቤት ዩኒፎርም ለብሶ የትም ቦታ ላይ ካለ ከትምህርት ሰዓት ውጭ መቀጣት አለበት። ያ መቀጣት አለበት። ያ ፍሪደም የሚባል አበሻ ቲክቶከር 9.7 ሚሊዮን ፎሎ አለው። እሱ ራሱ እንደሱ አላወራ። ያ ስለዚህ አስቸጋሪ ጫት ቤት መጠጥ ቤት ካያቸዋቸው ዩኒፎርም ለብሰው መጀመሪያ ለሚሸጥላቸው እንትን መዘጋት አለበት። የሚሸጥለት ነጋዴ አሁን አሜሪካን ሀገር ከ1 ዓመት በታች መጠጥ ብትገዛ ገስዋ ቅጣቱ ትልቁ ቅጣት የሚወርድብህ አንተ ነህ። መጀመሪያ የሸጥክለት፣ ከዛ ልጆቹ። ወጣቱን መታደግ አለብን። ወጣቱን ጥሩ ነገር ነው ብለህ ጫትን፣ መጠጥን፣ ሲጋራን፣ ሺሻን ካስለመድከው በኋላ ጥሩ ትውልድ ቀርጻለሁ ማለት አንተን ቀቅሎ የሚበላ ነው። ያጣ ጊዜ የእናቱን ማረብ ይፈታል። የቱን ጫማ ቦርሳ ይሸጣል። ቤቱን ጽድት አድርጎ ነው የሚሸጠው። ቤቱን ነቅሎ ይሸጥልሃል። ያንን ትውልድ መታደግ ከተፈለገ ሲሪየስ የሆነ እርምጃ መወሰድ አለ። ሲሪየስ ወጣቱ እኔ ቃል ምድር ለሰማይ የ6 ወር ስልጣን ቢኖረኝ ወጣቱን አሳየው ነበር በትክክል እንዲኖር። በትክክል አባት እናቱን አይሰማም፣ እኔን ይሰማኝ ነበር። ወጣቱ በአንድ ቀን ይሰማኝ ነበር። ስለዚህ እንደዛ አይነት ኮስታራ ነገር መደረግ አለበት። ያ ስለዚህ መንግስት በርቱ፣ ትልቅ ነገር ነው። ምንም ይሄ ሶሻል ሚዲያ ላይ የሚንጫጫው በጥራቃ ጅጓ ብትለው ገደል የሚገባ ነው። እንዳትሰሟቸው። ኖር ያለው 15 ዓመት ማን አባቱም ቀና ብሎ አላየኝም።
እንተዋወቅ። ምክንያቱም አብዛኛው አረቂያም ጠጃም ነው፣ ምንም አያመጣም። እውነትም በመናገር መፍራት አይቻልም። እውነት ያሸንፋል። ወደር ማንም ጮኸ አልጮኸ እውነት አሸናፊ ነው። ደድብ የሚባል ፕሪንሲፕል አልቀበልም፣ እኔ አልቀበልም። ደድብ ይሄ ደንዝ ዝም ብለህ ፈምስ አይገባኝ፣ እኔ ስለማይገባኝ ያ አይገባኝ። ፈጣሪ ምስክሬ ነው የምላችሁ። አሜሪካን ሀገር የተማሩ ሰዎች ተከብረው የሚኖሩባት ሀገር ናት። ኢትዮጵያም የተማሩ ሰዎች የምትከበርበት ነበረ። የቲክታክ ጋጥ ወጦች ሳይመጡ በፊት ቲክታክ የዛሬ 4 ዓመት ነው የመጣው። 2020 ላይ ነው ኢትዮጵያ ላይ በደንብ የገባው። ጋጥ ወጦች ሳይመጡ በፊት የቲክታክ ጋጥ ወጦች ኢትዮጵያም የተሻለ ነገር ነበራት። የቲክታክ ጋጥ ወጥ ከመጣ በኋላ ነው ይሄ ሁላ ነገር የተበላሸው። ስለዚህ ለቲክታክ ለኢትዮጵያ ጥቅማ probably not. I don't think it's gonna use for our people. ይጠቅማል ብዬ አላስብም። ስለዚህ ይሄ የአፍሪካ ቻናሎች የማይረቡ ይሄ ሴክሹዋል የሆኑ ቻናሎችን ኢትዮጵያ ላይ ማጥፋት ኢትዮጵያ ላይ እንደዛ አይነት ቻናሎች ምናምን መዘጋት አለባቸው። አብዛኛው ሰክሰስ ያገኘ ነው ሌላ ሀገር ላይ በስርዓት የኖር ነው። ሌላ ሀገር ላይ በምንም ነገር ተጠያቂ ያልሆን ነው። ልንገርህ፣ ታላቁ ፊልም ተብሎ እንቅልፋችን አዳፍቶን ያየን ሰው ነን። ታላቁ ፊልም የምናውቀው ታሪክ አልነበረም። ኳስ በበረኪና ተራግጠን ያደግነው የበረኪና ዋንጫ ነበር የነበረን። በጣም በፍቅር ዘር ገለመሌ ሳይባል በአንድነት ያደገ ማንነት ነበር የነበረን። ያንን ጄኔሬሽን አሁን ብትፈልግ አታገኘው። ለምን? ይሄ የቲቪ ቻናሎች መረን አድርገውታል አበሻ። ስለዚህ ኢትዮጵያ ላይ ከስልጣኔ ጋር አብሮ ያልሄደ ህዝብ ስላልሆነ እነዛ ነገሮችን አሁን አሜሪካ ነገር ፓረንታል ኮንትሮል አለው። እኔ አሁን አማን ስልኬን ሲወስደው ያውቀዋል ምን ላይ እንደሚገባ። ቲቪ ሲያይ ምናምን ኮንትሮል አለው። ፓረንታል ኮንትሮል ማየት አይችልም። ያንን ማድረግ ስለማይቻል ኢትዮጵያ ላይ ለጊዜው እነዛን ማጥፋት ከኢትዮጵያ ላይ ነው ምንም ጥቅም የለው። እኛ የነ ሰራዊት ፍቅሬንና ማን ነው ሙሉዓለም ታደሰ የነሱ ማስታወቂያ እንደ ሙቪ ነበር የምናየው፣ እንደ ፊልም። የነሱ ማስታወቂያ ሲመጣ ሩጫ ለመስማት በእውነት ሩጫ፣ የነሱ ማስታወቂያ ለመስማት በቃ በጣም ነበር የሚደረግ። በቪዲዮ ተቀርጾ የተቀመጠ ነበረ የነሱ ማስታወቂያ። አሁን ግን ያለው ጄኔሬሽን ነፍሴ ህፃኑ ትምህርት ቤት ዴት ያደርጋል። ባለጌ ትውልድ ተፈጥሯል። ይሄን ደግሞ የተደረገው እንደነገርኳችሁ ለኛ ህዝብ ዴሞክራሲ ነው መባል አለበት። መብት የሚባል ባለጌ ነው የሚያደርገው አበሻ። ነገርኩ። አሜሪካን ሀገር አበሻ ሰተኸው መጨፈሪያ ሰዓት እስከ 2 ሰዓት ይፈቀድልሃል። የትም ሀገር ቅዳሜና እሑድ ስፔሻሊ ፍራይዴ ሳተርዴ እንዲሁም እሑድ ይፈቅዱልሃል እስከ 2 አይበቃውም። አበሻ እስከ 2 ሰዓት አይበቃው። ስንት ሰዓት እንደሚፈልግ ታውቃለህ? አፍተር አወር ብሎ ሌላ የሚሰክርበት ነገር ይፈልጋል አበሻ። አይጠረቃም፣ ባለጌ ነው። አይጠረቃም፣ ጠጥቶ አይረካም። ስለዚህ በደንብ ለአበሻ አፍተር አወርስ ብሎ ይጨፍርልሃል። አፍተር አወርስ ብሎ ሌላ ያዘጋጅልሃል። የሚጠጣበት፣ የሚሰክርበት፣ የሚባልግበት ነገር ያወራል። አበሻ ባለጌ።
2 ሰዓት አይበቃውም ጌታ እስከ እንደ ሞርኒንግ ኦክሎክ ጨፍሮ አይረካ ሌላ ጭማሪ የምጠጣበት ይላል። እና እኔ የአበሻ ሙድ አይመችኝ፣ አብዛኛው የአበሻ ሙድ አይመችኝ። ለምን? ለብልግና ቅርብ፣ ለጥሩ ነገር ሩቅ የሆነ ትውልድ አበሻ እስከ 2 ሰዓት ጨፍሮ ቤተክርስቲያን ጠዋት ይሄዳል። ሼም የለውም። ነጠላ አድርጎ የሚዘምሩላ አውቃለሁ። በሴቱም በሆኑ ጌታ ምስክር የሚዘምሩ ጨፍረው ምን ጠጥተው ምን ብለው የሚዘምሩ እንትን የሚለው አውቃለሁ። ዋሽቻለሁ። እንተዋወቃለን አሜሪካ። ስለዚህ አሁን የምናገረው ምንድን ነው? ተው፣ አይጠቅምም። እንደ ሀበሻ የሚጠጣ እኔ በዓለም አይቻላቅ። በዓለም ሰው እነዚህ አይነት ነገሮች መስተካከል አለበት። በተለይ ኢትዮጵያ ላይ በደንብ መሰራት አለበት። ወጣቱ ላይ ደግሜ እናገራለሁ። ዩኒፎርም ለብሶ መጠጥ ቤት፣ ጫት ቤት የተገኘ መጀመሪያ ጫት ቤቱ ቅጣት፣ ኃይለኛ ቅጣት፣ መጠጥ ቤቱ ኃይለኛ ቅጣት፣ ካፍቴሪያው ኃይለኛ ቅጣት መቀጣት አለበት። ከዛ በኋላ ልጆቹ 40 ሆነ 50 ተገርፈዋል። አይለምደው። አስተካከልክ ማለት ነው። ተማሪ ተስተካከለ። ከትምህርት ሰዓት ውጪ ምንም ችግር የለው። በትምህርት ሰዓት ካገኘው ተገርፈዋል። አይስም ያ ነው። ሌላስ ጥያቄ አለ ሌላ? ስለዚህ መንግስት እኔ አሜሪካ ስላላየው የሀበሻ ልጆች ኢትዮጵያውያንም ሆነ ኤርትራውያን የተበላቀጠ ልብስ ጌታ ምስክር አይቻል አቅም አሜሪካ አረብ ሀገር አይተናናቅ፣ ሌላ ቦታ አይተናናቅ። ኢትዮጵያ ብቻ እንዴት እንደተመናቀሩብን ግራን ይገባል። ሌላው የጃኒ ከኑግ የተገኘ ሰሊጥ አብረ ተወቀጥ ነው። ጃኒ ዳቦ ቤቷ ቂሊንጦ ነው። ይሄ ነው ችግሩ። የዳኒ ዳቦ ቤት ቂሊንጦ ያስገባል። አም ሶሪ። ይሄ ነው ጥፋቱ። ከኑግ የተገኘ ሰሊጥ አብረ ተወቀጥ ነው እንጂ ጃኒ ጥፋቷን አላየው አይደል? አልዋሸም። ጃኒ አላጠፋችም። በት ጆን ዳንኤልም ሸቤ ገብቷል። አመቱን ጠጥቷል። አዶናይም ይገባል። ሌላም ትቀጥላል። ሌላ የሆነ ነገር አይቼ ነበርና የሆነ ሰው ልኮልኝ ጎንደር ላይ ባለው ነገር ላይ የተናደዱ ሰዎች ቪዲዮዎች አይቻለሁና አንዳንድ ሰዎች ቪዲዮ እየሰራችሁ ነው። እንዴት ጎንደር ላይ ጌታ ይሰበካል ብላችሁ ላላችሁ ተው። ጌታ ዓለም ላይ ነው የሚሰበከው፣ ጎንደር ላይ ብቻ አይደለም። የኔ አባት አትበሳጭ። አረቄ ከሚጠጣ ጠጅ ከሚጠጣ የሆነ ጠላ ቤት ከሚውል ወንጌሉን ማወቁ ሊያናዳ አይገባም። የሆነ አድርጎ አየውና የት ሄደ በእናታችሁ? ሴቭ ያደረኩ መስሎኝ ነበር። ተወልጄ ያደግኩባት ጎንደር የመናፍቅ መቀለጃ ተወልጄ ያደግኩባት አንዴ ስማ በደምብ ተወልጄ ባደግኩባት በጎንደር ስማ ውስጥ ተወልጄ ያደግኩባት ጎንደር የመናፍቅ መቀለጃ ስትሆን በጣም ለኔ ውርዴት ነው። ውርዴት ማለት ውርዴት ለእናንተ አላውቅም ምን እንደሚሰማችሁ። እኔ ግን እንደ ሽንፈትና እንደ ውርዴት ነው የታየኝ። ጎንደር 44 የመናፍቅ መቀለጃ ሲሆን እኔ ሰዎቹ ከሌላ ሀገር ጭነው አመጧቸው እንዳለ ሰዎቹ ጎንደሬ ነው የሚመስል ፊቷቸው
ፊታቸውን ሲያው ጎንደሬ ነው የሚመስለው። ተወልጄ ባደግኩባት በጎንደር ልብሱን አልብሰዋቸው እንዳለ በደንብ አያቸው። ግራ ገባኝ። ቤተሰብ እኔ እንጃ ግራ ገባኝ። እንዴት ሰሜናዊ የተባለ ሴሜኒክ እንዴት እንደዚህ ይሆናል? እንዴት ጎንደር ላይ መናፍቅ መናፍቅ ጎንደር ላይ እንደዚህ ይሆናል? እንዴት መናፍቅ በጎንደር ላይ አይደለ? እሺ ቀበሌ 15 ያለውን የመናፍቅ ቸርች የመናፍቁን ቸርች ከአንድ ዓመት በፊት ተናግሬ ነበር። አጥፉት፣ አቃጥሉት፣ ስበሩት፣ ወንበሩን ለፋኖ ስጧቸው፣ ማይክሮፎኑን ለፋኖ ስጧቸው። ማይክሮፎኑን ወንበሩን ለፋኖ ፋኖ ሊታገድ እንጂ ሊቀመጥበት ነው እንዴ? ፋኖ ቅምጥ ነው እንዴ? አንተ እንዲህ አይከብድም እንዴ? ፋኖ ሊቀመጥ ነው ሊዋጋ ነው? ምንድን ነው የምታወራው? ክላሽ አያረግም? የፋኖ ልጅ ክላሽ አያረግም? ጎንደር ላይ ክላሽ አያረግም? ለፋኖ ሰጡት ማይክራፎኑን ለፋኖ ሲሰጠው በ4 ሰዓት የሚኒሊክ ቤተ መንግስት እንገባለን እንዲልበት ነው የሚሰጠው። ተው በ4 ሰዓት ማይክራፎኑን ለፋኖ ስጡት አልክ አይደል ብራዘር? ለፋኖ ስጡት ማይክራፎኑን፣ ወንበሩን ለፋኖ ስጡት እንዲልበት አይደል? እንዲልል እኔ እኮ አልጫወት አባ እኔ ሙድ አልያዝ አባቴ። ቪዲዮውን ከፍታችሁ ማየት ትችላላችሁ። ቪዲዮ ነው የሚለው ቪዲዮውን ከፍታችሁ ማየት ትችላል። ቪዲዮ አይዞ ያለውን አንድ ቸርች አለ ቀበሌ 15 አትፍስራችሁ ነበር። ይኸው አሁን እንደውም ቪዲዮውን የሰሩት ውጤት ነው። እንደውም ይሄ እንትና መሰለኝ ፋሲለደስ ነው ስቴዲየም አካባቢ ይመስለኛል ሳይሆን ይሄ ለእኔ ውርደት ነው። ውርደት ማለት ነው። ውርደት እውነት ነው። ወይኔ ተወልጄ ባደግኩበት ውርደት እውነት ውርደት። የሚገርም እኔ በጣም የተደሰትኩበት ልዘግበ ጌታ ምስክሬ ነው። እዚህ ሆነው ሲጸልዩ ቤታቸው የነበሩ ይወድቁ ነበር። በጥንቆላ በመተት በማይረባ ነገር የተያያዙ መድኃኒት የተደረገባቸው እህቶችና ወንድሞች እዚህ የጌታ ስም ሲነሳ እዛ ይወድቁ ነበር። ጉድ ነው የተባለው። ጎንደር ላይ ጉድ ነው የተባለው። የጌታ መንፈስ እየገባ እዚህ እንትንም የመጡት በቃ ሬሳ በለው ያልወጣ ጋኔል የለም። እቤታቸው ያሉ ድምፁን የሰሙ ይወድቁ ነበር። ተአምር ነው የተባለው። አዎ ብዙ መተት፣ ብዙ ጥንቁልና፣ ብዙ የማይረባ ነገር፣ አጋንንት፣ እስራቶች ነበሩ። ይህንን ደግሞ ጌታ ይፈተዋል። this is fair አስቱዬ እንድንስ መተት በሙሉ ባዶ የገባበት ነው በጣም። ስለዚህ የጌታ የኢየሱስ ክርስቶስ መንፈስ ሲገባ ጋኔል መጮሁ አያውቁም። በጣም ወንጌል ዓለምን ነው የሚወርስ። አይዞ ዓለምን ይወርስ። ወንጌል ይሻልሃል ልጅ አረቄ ቤት ከሚውል፣ ጠጅ ቤት ከሚውል፣ ጠላ ቤት አይደደ እያለ ከሚፎክርብህ፣ እውነቴ ነው የምልህ ይሄ ይሻላል። ወንጌል ሰላማዊ ነው። ወንጌል የእግዚአብሔር ቃል ነው። ወንጌል ማለት ወንጀል ለሚመስላችሁ ሰዎች መርዶ ልንገርህ፣ ወንጌል ማለት ኢየሱስ ማለት ነው፣ መርዶ አይደለም። እና እኔ ተወልጄ ባደግኩበት መናፍቅ አካካካካካ ልትል አይዞ ወንጌል እንደዚህ በጌታ በኢየሱስ ስም ስትተከስክሰ ትፈራፈራለህ። አዎ ይህን ነው ወንጌል ህይወት እንጂ ወንጌል መጥፊያ አይደለም። አባቴ ጭራሽ አቃጥሎ ስትል ነበር። አዎ እኔ ስናገር አልዋሸውም።
ወንጌል አማራውና ሰሜናዊ ክልል ላይ አማራ ስላችሁ ጎጃምና ጎንደር ላይ ትግራይ ላይ ወንጌል ለመስበክ በጣም ከባድ። የጌታን ቃል አያውቁም፣ በጭራሽ አያውቁትም፣ በጭራሽ አያውቁትም። ማሳደድ፣ ወንጌል የሚሰብኩትን መደብደብ፣ ቤተክርስቲያን ማቃጠል፣ ድምፃቸው እንዳይሰማ ሲያደርጉ ለዘመናት ኖረዋል። ኢትስ ታይም ቱ ሻይን ናው። ክብር ለጌታ ለኢየሱስ ይሁን። ይሄን ጎንደር ላይ በማየቴ ትልቅ ነገር፣ ህዝቤ ዳነልኝ፣ ህዝቤ ከመተት ወጣልኝ፣ ከጥንቁልና ወጣልኝ። ህዝቡ በቃ የጌታ ስም ሲጠራ ሲንፈራፈር ነው ያለው። ጎንደር ላይ ጉድ ነው የተባለው። ጉድ። አዎ የጌታ መንፈስ ይፈውሳል። የዲያብሎስ መንፈስ ያሳብዳል። ላቃጥል የሚል አንድ ፕሮቴስታንት አታመጣም። ላጥፋ የሚል ፕሮቴስታንት አታመጣም። ማድረግ ያለባችሁ ልብ ካላችሁ ወንጌላውያን ጋር ወንጌል ግጠሙ። ቀላል ወንጌል አለን ትሎ የለ 44ቱ ታቦት ትሎ የለ ማብራዘ እስምፖ ቁጭ አርጉና እዛ ሄዱትን ወንጌላውያን ኑ እስቲ ወንጌል እንሰባበክ ብሏቸው። እዛው ያንተ ቄስ እዛው ጴንጤ ይሆናል በወንጌል ከተሰባበቁ እዛው። ስለዚህ ይሄ ፉክክሯን ብታቆሙ ጥሩ ነው። ስለዚህ ጎንደር ላይ በጣም ትልቅ ስራ ተሰርቷል። እግዚአብሔር ይባረክ። እግዚአብሔር መልካም ነው። የምን 44 ነው? 44 ታቦት ነው። ጎንደር ላይ ጥምቀት ሲሆን 44 ታቦቶች ይወጡና የሆነ ቦታ ይገናኛሉ። ለዛ ነው በ44ቱ ታቦት እያለ ዘፈንም አለ መዝሙርም አለ የምትፈልገው ነገር አለ። ታቦት አንድ ነው የምናውቀው፣ እነሱ 44 አላቸው። የሚጠይቅ የለም። ጉሮሮን ትባላል። መጠየቅ አትችልም። ኖ ማንም አልፈቀደልም። ስለዚህ ይህን ነው የምለው። በጣም ጥሩ ነገር ነው እያየሁት ያለው። አንዴ ኮፒሊንግ ታፕ አድርጉ። መዝሙር ልክፈት። መናደድ አያስፈልግም። ሌላም የማሳያችሁ ነገር አለ። ገረመኝ አልኩትና ወይኔ በላይ በቀለው ያን 4 ሰው ነው የማየው። አሳዘነኝ። የኔ ጌታ ባንተ ነው የኔ እሺ በውስጥ የላኩልን ጉድ አለች። ቲናዬ እኮ የምትገርም ናት። ጉድ ተልኮልኛል። እስቲ ነይ ጉድ መጪው ጉድ በእንግሊዘኛ እሺ ይኸው መተተኛው ቲክቶከር
ነው ዛሬ በመረጃና በማስረጃ መሞገት? ባለፈው ነግሬያችሁ ነበር። ተመለስ፣ መረጃውን ለእኔ ከላኩልኝ ማጋለጥ አይቀርም ብያለሁ። 2 ወር በላይ ነው የታገሱ ገንዘባቸው እንድትመልስ ማለት ነው። ከ1.1 ሚሊዮን ብር በላይ አንድ ቤተሰብን አጭበርብራል። እሰራላችኋለሁ እንደዚህ ያደርግላችኋለሁ እያልክ ማለት ነው። አንዲት ምስኪን እህትን በመጠቀም ቤተሰባችሁ ላይ እኮ 7 ውሻ አርደው በውሻው ደም ድግም ተሰርተውባቸዋልና ውሻ የሚያርድ ሰው እኔ አግኝቻለሁኝ። የ7 ውሻ ዋጋ 350 ሺህ ብር ነው። ያው የተጻጻፈው ነው ምልክላችሁ። በአንዱ ሰምታችኋል። በውሻ ድግምት አለ። እኔ ያው ለመጀመሪያ ጊዜ ሲሰማ ነው። አረ ይሄ እምነት ግን በእውነት እያጠራጠረኝ ነው። 7 ውሻ 7 ውሻ ለድግምት። ከዛ ውሻ የሚያርዳ ቃለው አንድ ሰው እሱ ነው የሚያወጣላችሁ። 350 ሺህ ብር አምጡ። ስዕሉን ይዩትን። በነጠላ ነው የሚሸውዷቸው። ልጁ ነጠላ ለባሽ ነው፣ ኃይለኛ ጎበዝ ነጠላ ለባሽ። የ7 ውሻ 350 ሺህ ብር ላታምኑ ትችላላችሁ። እኔ ብታምኑ ባታምኑ ጉዳይ አይደለም። ግን እውነትን እውነት ማለት በተለይ እንደዚህ በቤተ ክርስቲያን ተጠግተው ሌባና ዘራፊ ሞላጫ ትውልድ አሳር የሆኑትን ሰዎች ማጋለጥ ግድ ስለሆነ ማለት ነው። 350 ሺህ ብር። ይሄ ደግሞ በአካውንት የገባ 200,772 ታብታብ ኮፒ ሊንክ ቤት። እዚህ ጋር ደግሞ $2,000 በላይ ስንታየው ለማ ቶላ በሚል ስም የገባለት ነው። እና አሁን እነዚህ ሰዎች ያስገቡት ለውሻው ነው ስላልገባኝ ነው። ቤተሰብ ለውሻው ማሳረጃ ነው የገዙት። 350 ሺህ ብር $2,000 ያስገቡት 7 ውሻ የሚያርድላቸው ፈልገው ነው። ጌታ ኢየሱስ ድረስ ወንድሟን ይኸውላችሁ ሜሴጁን አንብቡት። ወንድሟን ካለበት ሀገር አስመጥቶ ለ10 ቀን የልብ ታማሚ ነው ወንድሟ እንዲድን አረጋለሁ ብሎ ለወንድሜ ደግሞ ኢትዮጵያ እንዲመጣ ለ10 ቀን ካደረገ በኋላ ሻማና ሎሚ ከዛ ሌሊት ለ3 ቀን 9 ሰዓት ላይ አብርቶ እጅ ላይ አንዳንድ ሎሚ እያያዘ አዲስ ሻማዎችን እንዲያበራ ብሎት ከዛ 3 ቀን እንቅልፍ ጣለው። አልሆነም ብሎ የሚበላ አለ ብሎት ደግሞ ምን እንደሆነ የማይታወቅ ነገር በባዶ ሆዱ አበላው አለች። የሚከረፋ የሚሸት ነገር አለች። መቼስ ለመዳን ካለን ጉጉት እስከምን ድረስ እንደምንሄድ ታውቃላችኋል። አዎ ለመዳን ያለ ጉጉት ወንጌል ስለማታውቅ ነው። ወንጌል ያድናል አባቴ። ወንጌል አታውቅም። ስዕል ታምናላችሁ፣ ነጠላ ትለብሳለህ፣ በነጠላ ትደበቃላችሁ። ከወንጌሉ ስለራቃችሁ ብዙ ቦታ ትሄዳላችሁ። ያ ነው እናንተን ያጠፋው። የሚሰብካችሁ አባት የለም፣ የሚያውቅ አባት የለም። የሆነ በግዝ ለፍልፎልህ ጸበል ረጭቶ ይሄዳል። ደሳው ይጋር። ስለዚህ አሁን ይህን ሁላ ብር የከፈላችሁት አምናችሁበት የ7 ውሻ እንዲታረድላችሁ የተከፈለ ብር ነው እና ጌታ ልቦና ይስጣችሁ። ግን አሁንም ይሄ ወንድም ተመልሶ ሀገሩ ሄደ። እዛ ሰርጀሪ ተሰራ፣ ዳነ። እንግዲህ ያበላው ሆድ ውስጥ ምን እንደሆነ አይታወቅም እስከዛሬ። እናትሽ ኮከቧ 47 ነው 16 አይነት መተት አለባት ብሎ እንግዲህ አረ ይችላል፣ ልጁ ግን ይችላል። እኔም ይሄ ነገር ሳያዋጣ አይቀርም። ጥንቁልና ልጀምር እንዴ? ልጀምር እንዴ? ጥንቁልና ሳይሻል አይቀርም። እኔ አሁን ሳስበው ይሄ ነገር እንግዲህ ስንት አለብሽ ናና 16 ብሎት ደግሞ ምን እንደሆነ የማይታወቅ ነገር በባዶ ሆዱ አበላው አለች። የሚከረፋ የሚሸት ነገር አለች። መቼስ ለመዳን ካለን ጉጉት እስከምን ድረስ እንደምንሄድ ታውቃላችኋል። ከዛ ምን አለ ግን አልሆነም። ይሄ ወንድም ተመልሶ ሀገሩ ሄደ። እዛ ሰርጀሪ ተሰራ፣ ዳነ። እንግዲህ ያበላው ሆድ ውስጥ ምን እንደሆነ አይታወቅም እስከዛሬ። እናትሽ ኮከቧ 47 ነው 16 አይነት መተት አለባት ብሎ እንግዲህ እናትየውን አላነሰም። 16 አይነት መተት፣ ኮከቧ 47፣ መተቷ 16። አቤት በጌታ በኢየሱስ። ይሄውን ልጁ
ነጠላ እየለበሰ ነው በሙሉ ስዕል ደርድሮ ማርያም ማርያም ሲል የሚውለው። እዚህ መተት ይሰራል። ይመቻችሁ። ቤተሰቡን እስከ ማጭበርበር የደረሰው ማለት ነው። ልጅቷን በመስተፋቅር መንፈስ አስሯል፣ ልቧን ሰውሯል። እሷን ሚለውን ብሎ ከሀገር መውጣት ነው። ልክ እንደ ጓደኛው ከዚህ በፊት እንደነበረው ጓደኛ ታውቃላችሁ። የሚያሳዝነው ሌላችሁ የምፈልገው ጌታ ልቦና ይስጣችሁ ነው። ለእነዚህ ሰዎች ነው ወንጌል ያስፈልጋል ብዬ የምናገረው። ብጠሉንም ወንጌልን ከመስበክ ወደኋላ አንልም። አዳኝ ኢየሱስ ነው። የሚያድነው የእግዚአብሔር ልጅ ነው። ስለዚህ መተማ በላይ ያትፈምስም። ከዚህ በኋላ ጨረስን እኮ በላይ በፔጅ እንደፈለግኩን ማንም አያስታውስም። አባቴ ጨርሰ ተረስታል። እርምና አውጣ። ይሄስ ደግሞ ሌላ ላሳያችሁ። ተባረኩ። ይኸው ኃጢአተኛውም ወግ ደረሰኝና እዚህ ቅዱስ ቦታ በቃ ነው። ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። ምን ያለ ነው? ይኸው ስሙ አንድ ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። ጌታ ስም እንደው ከየት የመጣ ጅል እንደሆነ ያለው ከሰማይ የወረደ ደግሞ የሐዋርያው የቅዱስ ማቴዎስ መስቀልም አለ። ተጫዋች ነው መሰለኝ። ተጫዋች ነገር ለካንተ ማቴዎስ መስቀል ይዞ ነበር እንዴ? አይ ለማወቅ ምናልባት ማቴዎስ መስቀል ይዞ ነበር። መስቀል ይዞ ነበር ማቴዎስ። ጎበዝ ልጅ። እቺ ደስ ከምትለኝ ቃል በረከቱ ይደርብን የምትላ ሙድ አላቸው። በረከቱ ይደርብን። እስኪ አሜን። ኢትዮጵያ በአያ ብዛት ዓለምን ይሄ ሰውዬ አላገባውም ብሎ መጋቢ ብሎ ምን ብሎ ከአሜሪካ ልጅቷን አስመጥቶ ይሄ ያምኑ የለ አንዳንድ ምስኪን የኦርቶዶክስ እህትና ወንድሞች አምናው ይሄ ስለ ቤተ ክርስቲያን ነጠላ እየለበሰ ምናምን ፉን ሲል አመነችው። እኔ በጣም የምጠላው ነጠላ ለብሶ የወንጌል ቃል የማያወጣ ጥቅስ የማይጠቅስ ሰው አጭበርባሪ ነው። የወንጌል ቃል የማያወጣ ምንም ሳያወጣ በረከቱ የዚህኛው የሹሉቃ ይደርብኝ የዛ በረከት የሚለው አጭበርባሪ እንደሆነ አውቃለሁ። ምንም ከመጽሐፍ ቅዱስ ጋር የሚጣቀስ አንድ ነገር ሳይል ነጠላ በማድረግ ብቻ የሚመጣ ሰው ችግር እንዳለ አውቃለሁ። ይሄ ሰውዬ ምን አድርጓል? የሆነች እህታችን አሜሪካን ሀገር እሱም ብላ ሄዳ በቁርባን አግብቶ በተክሊል አግብቷት በእሷ ላይ ሌላ ደርቦ እዚህ ጻድቅ ይጫወታል። ልጅ ቢኒ ያስታወሳችሁት? ይሄ ሌባ ልጅ ቢኒን ያስታወሳችሁት ወይ? አረብ ሀገር ያለች እህትን ሙልጭ አድርጎ ለእናቴ አሜሪካ ወስድሻለሁ ብሎ ልጅ ቢኒ አሜሪካ ወስድሻለሁ ብሎ እጥብ አድርጎ በል። ከዛ ሌላም ፍቅረኛ ነበር አሜሪካን ሀገር የእሷንም ብር ቁርጥምጥምጥምጥም አድርጎ በፍቅር ሂሳብ በላ። ሌባ የታወቀ ሌቦች ምን ያደርጋሉ? ነጠላ ለብሰው በዛ ይደበቃሉ። ሰው ደግሞ ማወቅ ያለባቸው የኦርቶዶክስ ልጆች አንድ ነገር ልንገር፣ በሃይማኖት ልዩነት አለን። በእምነት ቢኖረንም የሆነ ሰው ነጠላ ስለለበሰ ሳይሆን እዛ ላይ የሚናገሩት ጥቅሶች አሉ ወይ፣ የሚያስተምሩ ነገር አሉ ወይ የሚለውን አብራችሁ ግምት ውስጥ አስገቡ። ያ ነገር ከሌለው ወንጌል አያውቅም። ወንጌል የማያውቅ ሰው ጋር አትሸወድ፣ ምኑን አትስሙ። አሁን ለምሳሌ ቴዶ ዘተዋህዶ የሚባል ልጅ አለ። አንድ ቀን የእግዚአብሔርን ቃል መጽሐፍ ቅዱስ ቃል አያነብም። መስቀሉን ያደርጋል፣ ነጠላ ለብሶ ይመጣል። እንግዲህ ተዋህዶዎች እንደዚህ ተደርጎ በዚህ ወጥቶ በዚህ ገብቶ እንደዚህ ሲደረግ ውሎ ይላል። መጣው ምንም ነገር አይሰራም። አንድ የእግዚአብሔርን ወንጌል ጥቅስ አይጠቅስም፣ አያወራም፣ ምንም አይልም። ከዛ ግን ሲለፈልፍ ይውላል። ወንደሰንም ይባላል። የተዋህዶ ልጆች ነው ይላል። እንግዲህ እዚህ ቦታ ላይ እንዲህ ተደርጎ ወንጌል ነው። ምን ይጠቅመዋል?
የሰው ልጅ የሚድነው በወንጌል እንደሆነ ቃሉ ይናገራል። በእውነት ነው። ተግባባን። ያ ነው ባዶ የሚያደርገው። ለዛ ነው ምን የሚያደርገው ነገሮች ባዶ የሚገቡ። ስለዚህ ማስተዋል የሚባል ነገር ብዙ ጊዜ የለም። አስተውሉ። ጥቅሶችን የሚያውቁ ወንጌልን የሚያውቁ ሰዎች ጋር ተጠጉ። ሌሎቹ ሊያጭበረብሯችሁ ነው። ነጠላዋን ይወዷታል። የኦርቶዶክስ መገለጫ እና ማጭበርበሪያ ነጠላ ናት። ውስጡ ባዶ ነው። ነጠላ አለች፣ ውስጡ ባዶ። ጎንደር የነበረውን ነገር ደግሜ ሌላ ነገር ላሳያችሁ። ህዝቡ እየተጎተተ ጌታ ምስክሬ ነው። በቃ እየተጎተተ ይወድቃል። የት አለ ላሳያችሁ። ይኸው ላሳያችሁ። ጎንደር ላይ ምንድን ነው የተፈጠረው? ይኸው ይህንን ቪዲዮ ተባብረው ቢያስጠፉብኝ ጌታ ምስክር በእናንተ ነው ማለት ነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ። እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችኋለሁ። ይህን የስልክ ጥሪ ግን ስትሰሙት በደንብ ኮፒ ሊንክ ዛሬ በጌታ እንደው በጌታ ይሄ ያስፈልጋል። በጌታ አርጉ ኮፒ ሊንክ። ከዛ ይለን የፕላስ ምልክት በጌታ ይሆናችሁ ሁላችሁ ንኩት። በቃ አይጎልባችሁም። አንድ ቁጥር ነው ከእናንተ የሚጨምረው። ስሙት። ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ ነበሩ። ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ የቸርች ግቢ ውስጥ የገባ አይደለም፣ መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ከወጡ ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢ ገባ ወንጌል ገባ ይሄ ነው። ስለዚህ ለምን መሰለ ብዙ የመተት ስራዎች ጎንደር ላይ ጎጃም ላይ ተሰርተዋል። ይህን ምስኪን ህዝብ፣ ጨዋ ህዝብ፣ ፈሪያ እግዚአብሔር ያለውን ህዝብ በመተት ይዘውት ነበር። በመተት ጸበል ይዘህ ብትሄድ በጌታ በኢየሱስ ስም ካልሆነ አያወጣም። ጸበል 90 ጊዜ ነክረ ብታወጣው በጌታ በኢየሱስ ስም ካልሆነ ማንም አቅም የለው ማውጣት አይችልም። ስለዚህ እግዚአብሔር ይባረክ። የሚቀጥለው ትግራይ ላይ ይሄን ነገር ጠብቃለሁ። ትግራይ ላይ ወንጌል ያስፈልጋታል። ወንጌል ያስፈልጋል። ይሄ የጦርነት መንፈሱ እንዲወጣ ከትግራይ ጦር የሚል በልበል የሚል ያዙ ይልቀቁኝ የሚያስብል ያ መንፈስ መውጣት አለበት። ስለዚህ ጎንደር ላይ ወንጌል መኖሩ የተቃወሙ ግደሏቸው፣ ጨፍጭፏቸው የሚሉ ሰዎች፣ ቤተክርስቲያኑ ይቃጠል የሚሉ ሰዎችን እግዚአብሔር ልቦና ይስጣቸው። ወንጌል እናውራ። ወንጌል ትችላለህ። በመጽሐፍ ቅዱስ ቃል አዲስ ታይምስ ወንጌል እናውራ ከቻልክ ማለት ነው። ወይ ስታነብ ንገረኝና ገብተን እናወራለን። ወይ አንብብና ስታነብ እናወራለን። አደራ። አዎ ጥሩ ጥያቄ። መጤ ኦርቶዶክስን መጤ እኮ ነው። ልግዳብ ኢትዮጵያ ላይ አንብበ ተዘጋጅተ እናወራለን። አባ ኢትዮጵያ ላይ መጤ ነው፣ ኦርቶዶክስ መጤ ነው። ግን የራሷን የምትጨምረዋለ ኢትዮጵያ ጨምራ የምትሰክሰው ሳክስ አለ፣ የሚያስጠላ ሳክስ። አዎ ይኬን ልግዳብ ኢትዮጵያ አልነበረም፣ ከሌላ ነው የመጣው ወንጌል። ከግሪክ ነው ወደ ኢትዮጵያ የመጣው። ስለዚህ ኦርቶዶክስነትም ከውጭ ነው የመጣው። ፕሮቴስታንት፣ እስልምና፣ እያንዳንዱ ሃይማኖት ከሌላ ነው የመጣው። ያ ይታወቃል። እና መጤ ካልሽ የመጣው እንደነገርኩ ነው። በእውቀት የታነጸ በብቃት ያለው መጽሐፍ ቅዱስን የሚያነብ ትውልድ ጴንጤ ፈጥሯል። የሚያጭበረብሩ አሉ፣ ደባሪ ስራ የሚሰሩ አሉ። በደንብ እስማማለሁ። ጴንጤ ፐርፌክት እያልኩ አይደለም። የእኔ ፐርፌክት ኢየሱስ እንጂ ጴንጤ አይደለም። ከሚሴ እንዴን ተግባባን? ጴንጤ ፐርፌክት ነው እያልኩ አይደለም። የእኔ ኢየሱስ ግን ልክ ነው። የእኔ ኢየሱስ ልክ ነው። የአንተ 44ቱ ውሸት ነው ብለሃል። አይደለም ካልክ ናና ሞግተኝ። 44 ታቦት የሚባል የለም።
የለም። ከመጽሐፍ ቅዱስ ከሌለ የለህም። በቂ የሆነ ለክርስቶስ ማስረጃ መጽሐፍ ቅዱስ ሰጥቶናል። እግዚአብሔር አምላክ በልጄ እመኑ ብሎናል። አከተመ። በሌላ ማምነው የለም። በሌላ አማልደኝ ብዬ መጸልይለት የለም። እኔ እናንተ ካልሞትን መጸለይ እንችላለን። ካልሞትን በተለይ እቺን በጣም የሚወዷት የዮሐንስ ወንጌል ይቅርታ የማቴዎስ ወንጌል ምዕራፍ 10 የኦርቶዶክስ ወንድምናቶች የሚወዷትን ጥቅስ ልንገራችሁ። እቺ ስለ ጸበል በሚለው ውሃ ያጠጣ ጸበል ያጠጣ የሚላት ጸበል ሳይሆን የሆነ ትንሽ ነገር ያቀመሰ የሚሏት ነገር አለች። በጣም የሚወዷት ጥቅስ ናት እቺ። ወደ መጨረሻዋ ላይ ነው። እዚህ ጋር እቺን ነው የሚወዷት። ይኸውላችሁ ምን ይላል? የማቴዎስ ወንጌል ምዕራፍ 10 ከ37 ጀምሬ ላንብበው። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባው። ኢየሱስ ነው የሚለው። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባው። መስቀሉን የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባው። መስቀሉን ሲል መከራውን መስቀል ግድንግድ መስቀል ይዘ ምናምን መሄድ አይደለም። እና እሱ አለ። ከዛ ምን ይላል? መስቀሉንም ሲል ግብብዳ መስቀል አድርጓውን ፍለጠው ቁረጠው የሚለዋለዋል እሱ አለ። እና ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል ይላል። ከዛ ምንም ይላል? እናንተን የሚቀበል እኔን ይቀበላል። ለምንድን ነው እነሱ ነው ያለው? ደቀ መዛሙርቶቹን ነው የእሱ የሆኑትን የክርስቶስ የሆኑትን ክርስቶስ ደቀ መዝሙር ያደረጋቸውን የሚቀበል ክርስቶስን ይቀበላል። ምክንያቱም እሱ የሚላቸውን ነው የሚያስተምረው። እነዛ ደቀ መዛሙርቶች የሚያስተምሩት ክርስቶስ ያላቸውን ነው የሚያስተምሩት። ምክንያቱም እሱ ስልጣን ነው የሰጣቸው። ምን እንዲያደርጉ? አጋንንትን በኢየሱስ ስም እንዲያወጡ ስልጣን ሰጣቸው ይላል። ሰው ምንድን ነው እዚህ ጋር ነብይም በነቢይ ስም የሚቀበል የነብይን ዋጋ ይወስዳል። እንግዲህ ስም በነቢይ ስም የሚቀበል ነብይ የሆነ ነቢይ ነህ እልሃለሁ። ስለዚህ በነብይነቱ ተከበረ ማለት ነው። የነብይን ዋጋ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። እንግዲህ መጀመሪያ ሲናገር የነበረው ስለ ጌታ ኢየሱስ ክርስቶስ እንዴት መቀበል እንዳለባቸው ኢየሱስ ክርስቶስን ተቀብለው የሚሰብኩትን በሱ ነቢያት የተባሉትን በሱ ጻድቅ የተባሉትን የሚያከብር የሚወድ ይከበራል። የት ቤት ነው ስለ ኢየሱስ የሚሰብኩት ነው? እዚህ ጋር እናውራ። በኦርቶዶክስ ቤት ነው ኢየሱስን እየሰበኩ ኢየሱስን ተቀበል የሚል ወይስ ጴንጤ ጋር ነው ጨዋታ ነው? ኢየሱስን እየሰበኩ አይደለም። ኢየሱስን ልክ እንደሰበኩ ሆነው ነው ጻድቅ የሚጫወቱት። ድዩ ማርያም ነው የሚሰበከው ወይስ ስለ ኢየሱስ? ስለ ኢየሱስ ተቀበል የሚል በኦርቶዶክስ ሰምተህ ታውቃለህ ወይ? ጌታን ተቀበል የሚል የኦርቶዶክስ ወንድምና ሰምተህ ታውቃለህ ወይ? ኢን ዩር ላይፍ የለም። ስለዚህ ጻድቅ ለመባል መጀመሪያ ኢየሱስን መቀበል አለብህ። ስለ ኢየሱስ መስበክ አለብህ። ስለ ኢየሱስ ነው ነብይ የምትባለው ጻድቅ የምትባለው። ኢየሱስን ሳትሰብክ እንዴት ነው ነብይ የምትባለው ጻድቅ የምትባለው? እሱ እንኳን መልስ የላችሁ ሰው። ከዛ ምን ሆነ? ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ ብቻ ይላል እዚህ ጋር። ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላቸዋለሁ ዋጋው አይጠፋበትም ይላል። ማህበሩ የተጀመረችው እዚህ ጋር ነው። እኛማ አይደለም የምናጠጣው ብለው ጠጁን፣ ጠላውን፣ አረቄውን፣ ውስኪውን፣ ጭፈራውን፣ ዳንኪራውን ይዘው መጡ። በማን ስም? በጻድቅ ስም። በጻድቅ ስም በጻድቅ ስም ምን ይዘው መጡ? ማህበር አለ ይባላል። ማህበሩ ላይ የምታየው ቀምቅሞ ሲደባደብ ነው የምታየው። ስለዚህ መጀመሪያ ጻድቅ የሚባለው በኢየሱስ ክርስቶስ ያመነው ጻድቅ ነው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁ። በኢየሱስ ክርስቶስ ኢየሱስን ተቀበል የሚላል። ስለ ኢየሱስ የሚሰብካለ የለም። የእናንተ ስለ ኢየሱስን ተቀበል የሚል አንድ ቄስ የለም። ስለዚህ ለመቀበል መጀመሪያ ጌታን መቀበል ነው፣ ኢየሱስን መቀበል ነው። ኢየሱስ
ኢየሱስን ስትቀበል አባቴ ምን ይሆናል? ጻድቅነ ለጻድቅ የሆነ ነገር ውሃም አጠጣኸው፣ ዳቦም አበላኸው፣ የተቸገረን አደረክበት ምን ይሆናል? ዋጋ ጽድቅ የሆነው ይቀመጣል። እቺን ይዘው ሰማይ ቤት ሞቱ ይላል እንዴ? ለሞቱ ጻድቃን ይላል እዝጋ የሚላለው ለሞተዋል ይላል። ስለ ሞቱ ጻድቃን ነው የሚያወራው አይደለም። ስለ ሞቱት አላወራም። ስለ ተቀበሩት አላወራም። ስለ ሙታን አልተወራም። እነሱ ግን ልክ ለሞቱ አድርገው እንትና እኮ ጻድቅ ነው ሞተዋል፣ ስለዚህ እሱ ስም ላድርገው። በነገራችን ላይ በብዛት እንደዛ አይነት ችግሮች አሉና እቺን ብታነቡ ጥሩ ነው። የሚሏችሁን ዝም ብላችሁ አትቀበሉ። መጽሐፍ ቅዱስን አንብቡ። ስለዚህ እኔ አንድም ቀን የማን ሰባኪ የኦርቶዶክስ ሰባኪ ኢየሱስ ክርስቶስን ተቀበል ሲል ሰምቼ አላውቅም። የሰማችሁ ካላችሁ ፕሊዝ ንገሩ። ህይወቴን ሙሉ ሰምቼው አላውቅም። ኢየሱስን ተቀበል፣ ጌታን ተቀበል የሚል ወንጌል የለም። ኦርቶዶክስን ተቀበል የሚል ቀጥተኛው ሃይማኖት እሷ ናት፣ እሷን ተቀበል የሚል አለ። you will never hear ኢየሱስ ክርስቶስን ጌትነት ተቀበል የሚል ትምህርት የለም። ሄዳችሁ አስቀብሉ ብለው ቄሶችን አይመክሯቸውም። ጌታ ኢየሱስ ክርስቶስን አስቀብሉ የሚል ትምህርት የለም። ስለዚህ በሌለበት እንዴት ጻድቅ ልትባል ትችላለህ ነው። ሰምታችሁ ታውቃላችሁ? አልዋሽህማ። አልሰማንማ ተብሎ ያውቃል? ተብሎ ያውቃሉ? አያውቅም። ጌታን አስቀብል አንድ ቄስ ተብሎ አያውቅም። አንድ ዲያቆን ተብሎ አያውቅም። ጌታን አስቀብል እስቲ ወደ ኢየሱስ ክርስቶስ እንዲመጡ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ደቀ መዝሙር አድርጓቸው ብሎ የሚሰብካቸው የለም። ስለዚህ ያንን ነው የምናገረው። ሶሊያ ካር ማርኬት ሰበካ ሞገስ የሌለው የማኛው ሞገሱንማ ጌታ ነው የሰጠኝ። ሞገሱንማ በአጭር ጊዜ ጌታ ሰጥቶ ወንጌሉ እንዴት እንደተቀጣጠለ እናገራለሁ። አንድ ወንድሜ በጣም የምወደው ወደ ጌታ መጥቷል። ክብር ለኢየሱስ ይሁን። ሶሻል ሚዲያ ላይ እንደ ዲጄ ያደረገው ነበር። ዲጄ ነበር፣ ሙዚቃ ነበር የሚያዳምጠው፣ ፈታ ነበር የሚለው። በጌታ በኢየሱስ ስም ጌታ ክብሩን ይውሰድ። በጌታ ሆኗል። ሌሎችም ወንድሞቼ በውስጥ ሲነግሩኝ የኔ የሚያስተምሩትን ሰዎች በደንብ ወንጌልን የሚያስተምሩ መጽሐፍ ቅዱስን የሚያስተምሩ ሰዎች ወደዛ እንዲሄዱ እየላኳቸው ነው። እና እግዚአብሔር ይባረክ። አሁንም የጸብ ጉዳይ የማጥላላት ጉዳይ ሳይሆን እውነትን ይዘን ነው። ጌታን እናንተ ጋር የሚያስቀብል አንድ የተሰበከ የለም። ከሙዚቃ ወደ ሙዚቃ ጆባ አሪፍ ነው፣ አሪፍ ይሻላል። የጴንጤ ሙዚቃ አይሻልም? ምክንያቱም ቅምቀማ የለው፣ አረቄ የለው፣ ቺክ ምናምን ጠበሳ የለው። እስቲ የትኛውም እኔ በቀላሉ ልዘግበ የትኛውም የእናንተ ጭፈራ የኦርቶዶክስ ወንድምና እህቶቼ ጭፈራ ቤት የጴንጤ መዝሙርን ክፈታው። ይጨፍራሉ ወይስ ወካውት ያደርጋሉ? ይህን መልሱልኝ። ይጨፍራሉ ወይስ አይማ መዝሙር ነው ከፈጣሪ አጣጣላኝ ብሎ ወጥቶ ነው የሚሄደው? ሪያሊቲው ይሄ ወጥቶ ይሄዳል እንጂ በተአምር ቁጭ ብሎ ያንን ሙዚቃ እየሰማ የጴንጤን ሙዚቃ ልበልል እየሰማ ቁጭ ብሎ የሚጠጣ የለም። መንፈሱ ከባድ ነው አባቴ፣ ለመጠጥ አያመችም። እርግጠኛውን እነግርሃለሁ፣ በቴዲ አፍሮ ይጨልጠዋል። በቴዲ አፍሮ ጭልጥልጥ ያደርግልሃል አባቴ፣ ጭልጥ የስ። ስለዚህ እግዚአብሔር መንፈስ። ሌላው ምንድን ነው የሀበሻ ትንሽ ግራ የሚገባው በምን መሰላችሁ? በእኔ ባህል ካልሆነ ጌታ አይመለክም ብለው የሚመጡ ሰዎች አሉ። በእኔ ባህል ክራሩን ሲፈልገው ጠጅ ቤት ይዘፍንበታል፣ ሲፈልገው ቤተክርስቲያን ይወስደዋል። ማሲንቆን ጠጅ ቤት ይወስደዋል፣ ሲፈልግ ይዘምርበታል። ከበሮውን ሲፈልግ ቤተክርስቲያን ይወስደዋል፣ ሲፈልግ ደግሞ ጭፈራ ቤት ይደልቅበታል። ለነሱ ሲሆን ይሰራል፣ ለሌላ ደግሞ ሲሆን ደግሞ አይሰራም ይላል እና ያስቁኛል። እና ቺ አይነት ነገሯ ብትስተካከል አሪፍ ነው ብዬ አስባለሁ። ብትስተካከል አሪፍ ነው። ሌላ ምለው ነገር የለኝም።
ጥያቄ አላችሁ?